አለ ምን አለ ዳይፐር አድርገሻል አሉ ሄለን ወርቁ ዳይፐር ትልቅ ዳይፐር ጀምሩት በእናታችሁ ደም ቤታ ሞባይልሽ ራቅ አድርጊው አጥረሻል ውዶቼ ተረጋጊ ይኸውልሽ አሳይ ኧረ እባክሽ በርበሬ ነው ኖ እያረግሽ ወደ ባልዲው አሳይ አለም በርበሬ ነው የምትባለው አለም አይውጣና ይሁን አለም በርበሬ ኖ እያረግሽ ወደ ባልዲሽ አሳይ እንኳን ያልኩሽ አዎ አይኔን አውጥተን ነው ማረጋገጥ አይኔን አልገልጥ አይኔን ጭንቅላቴ ተለበይው አዎ እንደሷ ምን አረገ ታዲያ እንደሷ አርግ ደፍድፊ በደንብ አርገሽ አርጊ ኦኬ ኦኬ ጀምሪ ወይ ቤት 5 ደቂቃ ነው የሚሆነውና ትጀምሪ አንቺ ዋርኒንግ እንዳይሰጠኝ እሺ አዎ ቶሎ መውጣት አለብን ሪአክት አታሳይ ሁላችሁም ቀደም አባቴ ሙት ብላለች ፊልተር 6000 ሰው ታፕ ጀምሪ ያተር ቤት አይጅን በርበሬው ገደለ ጋይስ በእናታችሁ ታፕ ታጠቡ አንቺ ሴትዮ ታጠቡ ወይ ሄለን ቀና በይ ሄለን ቀና በይ ታፕ ጋይስ ታፕ በእናታችሁ ታፕ እዚህ ምንም ነገር እንዳትሰጡ በታፕ እንሂድ በእናታችሁ እዚህ ይሰራል ጋይስ እዚህ ምንም ነገር አትሰጡ ብቻ አድርጉ እንግማን ስጠኝ ወይ ሀበኒ እንግማን ስጡኝ ጋይስ ስቡይባ አንደኛ ለመወደብ ልትጫወተው በእናታችሁ ጋይስ አንደኛ ለምን የምንጫወተው አደጋ ለመወደብ ልትጫወተው አንደኛ ለመወደብ ልትጫወተው አይገባ አደጋ ለመሆን ነው እሺ ጋይስ አንደኛ ለመሆን ነው በፈጠራችሁ እኔ እንዲቀጣኝ ዛሬ መቤቴን አሉ ሃይ ሰላም ሃይ ምን አስደነገጥሽኝ ቅድም አበባ የኔ ፋሚሊዎች አበባ ጋይስ አበባ ካን ሶኮ ሶልዬ ሰላምዬ አንቺ እዚህ ላይ አሁን ትሪፕል ሲጀምር አዱና ላይ እንዳትለቁት ያዙት እንዳትለቁት ሰላምዬ ካለሽ የኔ እናት ከቤቴ ሶልዬ ልቀቂው አሁን ግላቡ ሰላምዬ ልቀቂው ግላቡ ካለሽ ሰሉ ሰላምዬ ልቀቂው ግላብሽ ሰላምዬ አታውቂም እንደ የኔ እናት ንገሪኝ አላውቅም ጋይስ በዚህ እንሽላሊት ነው እየተቀጣ ያለው በዚህ ነጭ እንሽላሊት የሀገር እንሽላሊት ቢሆን ምን አለበት የኢትዮጵያ እንሽላሊት ቢሆን ምን አለበት የሰው ሀገር እንሽላሊት ነው እየቀጣኝ ያለው አቦ ዲቦራ ድሜላንቺው ከዚህ እንሽላሊት ጋር ተጣልተሽው መከራይና በላይ ስሙኝ ግላብ ያለው ሰው አለ በእግዚአብሔር ያው ከተቀጣ ግላብ ያለው ሰው አለ በእግዚአብሔር ግላብ ያለው ሰው አለ ደሞ ሁለታችን የኔም የሄለንም ጠላት ነው የኔም የሄለንም ጠላት ነው በፈጠራት ግላባለሽ የሺ ንገሪኝ ግላባለሽ እንዴ ግላብሽን ትረቂያለሽ እግዚአብሔር እመኑታ እዚህ ሁሉ ሺህ ሰው
ሺህ ሰው መሀል ውዶች፣ እንደዚህ ሁሉ ሺህ ሰው መሀል የሺ 30 ላይ ልቀቂው። እሺ ግላብ ልቀቁልኝ፣ ግላብ ልቀቁልኝ፣ ግላብ ልቀቁልኝ። የሺ ልቀቂው፣ የሺ ልቀቂው፣ ልቀቂው። እድላችንን እንሞክራለን። የሺ ልቀቂው። ብዙ ልዩነት የለንም። የሺ ልቀቂው። ወይ ጉዴ፣ ወይ ጉዴ ታየ። የሺ ልቀቂው ውዴ። ጋይስ ግላቡን እንጠቀመው፣ ግላቡን እንጠቀመው ጋይስ፣ ግላቡን እንጠቀመው፣ ግላቡን እንጠቀመው፣ ግላቡን እንጠቀመው ውዶቼ፣ ግላቡን እንጠቀመው፣ ግላቡን እንጠቀመው። ወይኔ ወይኔ፣ ኧረ ሼር አድርጉልኝ። ግላቡን እንጠቀመው። ሶፊዬ ቴንኪው። እንዲቆጥር ጋይስ ልዩነት የለንም። እኔና ዜድ ልዩነት የለንም። ሰላም ቴንኪው ሶ ማች ቴንኪው 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 ጋይስ። 42000 አንድ ሰው ነው ማሸነፍ ያለበት፣ አንድ ሰው ነው። ግላብ ልቀቁልኝ፣ ሌሎቻችሁ ግላብ ልቀቁልኝ። ኧረ ተው አሁንም እንዳንቀጣ በእግዚአብሔር። ከዚህ ሁሉ ሺህ ሰው መሀል ጋይስ፣ ከዚህ ሁሉ ሺህ ሰው መሀል 70,000 ገባች። በኢየሱስ ስም ግላብ ልቀቁ፣ እስኪ ግላብ ልቀቁ፣ ግላብ ልቀቁልኝ፣ ግላብ ልቀቁልኝ ውዶቼ። ግንባሬ ተቃጠለ፣ ኧረ ግንባሬ ተቃጠለ። ኧረ አንድ ሰው እንኳን የሚያድነኝ የለም። አሁንም ቅጣት ሄደ፣ አሁንም ቅጣት። ይሄ አለመታደል ነው። እግዚአብሔር ምስክሬ ነው። በርበሬ ፊቴ ለበለበኝ፣ ማርያምን በርበሬ ፊቴ ለበለበኝ። ሶኬ ችግር የለውም። የሺ ቴንክ ዩ ሶ ማች አህመድ የኪንግ ሶፊ፣ ሌሎቻችሁም ያላየኋችሁ እዚህ ጋር ቶፕ ላይ አልመጣልኝም። በጣም ነው እሺ ማመሰግነው። እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ ውዶቼ። በጣም ነው እሺ ማመሰግነው። በጣም ነው እሺ ውዶቼ። ሞክራችኋል የምትችሉት። ምን እናድርግ? ነቀርሳ ሰውዬ ነው እንትን የሚያደርገው ውዶቼ። ቴንክ ዩ እሺ፣ በጣም ነው ማመሰግነው። ያዬ ሮዲዬ ምን ልበላችሁ? አርሰናል ይላል፣ አርሰናል ይላል፣ አርሰናል አርሰናል ይደረጋል። በጣም ነው ማመሰግነው። እሺ ውዶቼ፣ እግዚአብሔር ይባርካችሁ። ሄለን በርበሬው እንዲለቀቀልሽ ማሊያችን ይደረጋል። ገግሜ ነው የምጫወተው። ገግሜ ማሊያችን ይደረጋል። አርሰናል ይላል። አንድ አይደለም እንዴ? ሴት ሴት የውሃ ቅጣት ከሆነ አምጣ። ከዚህ የውሃ ቅጣት ተናገሪ። ተልክለ ቤቢ ዘይት እየበረደ ቶሎ አድርጊልን። እሷ ስለማትቀጣ ትገላለች። አስበሉ። አንደኛ ቅጣት ፀጉራችሁ ላጩ። ሁለተኛ ቅጣት ቲቪ ስበሩ። አደጋግሚ፣ ቅጣት አደጋግሚ፣ እደጋግማለሁ። መብቴ ነው፣ መብቴ ነው። ማን ያገባው? መብትሽ አይደለም ሄለን፣ መብቴ ነው። አንደኛ ፀጉራችሁ ላጩ። ሁለተኛ ቆይ መብቴ ነው፣ መብቴ ነው። ማርያም መብቴ ነው። ሶስተኛ አንቺ ትናንትና አድርገሽው የነበረ የማንሄር አንቺ ደግሞ ይሄ ማንሄር ቁርጥርጥ አድርጉልኝ። ቁርጥርጥ የለኝም። ቢኖሬ መላጣዬን እመጣለሁ። የለኝም። አገባኝ። የትናንት መላጣው ነው የመጣው። መላጣዬን የመጣው እኔ ስናገባኝ አያገባኝም፣ አያገባኝም። ምን አገባኝ ነው? የራስሽ ጉዳይ አልኩኝ። የማያገባኝም አልኩሽ። ጥቁር አለኝ ማን ላይ ከፈልሽ እሱን ለብሼ እንደ ቤት አይነት ጥቁር እሱን እቆርጣለሁ። ለምንድን ነው አትቆርጭም? ኢማኑኤል አራተኛ ወንበራችሁ ቁርጥርጥ አድርጉት። እንደ ዲቦራ ወንበር አለኝ። ወንበራችሁ አዎ፣ እንደዚህ ቁርጥርጥ አድርጉት እንደ ዲቦራ ወንበራችሁ። ያላ ለስጎ ተነሱ፣ ሂዱ። ልጅ ይሮጣል እንጂ አባት አይቀድምም። ልጅ ይሮጣል እንጂ አባት አይቀድምም። እኔ ቤት እቆርጣለሁ። አዎ ታሳይኛለሽ። የትናንትናው ብቻው ምን ቤት ነው? የለም ፍሬዝ አለ። ፍሬዝ እቆርጣለሁ። በቃ አትቆርጭም። ሌላ ማነች አንቺ? አታፋፍሪም። አይሰለቻችሁም እንዴ? አይደብራትም? መቶ ሺህ በየቀኑ ቤታ ተከራከሪ። ዝም ብለሽ አክሴፕት አታድርጊ ሁሉንም። ቤታ አንዴ ቆይ። አይደለም ሄለን፣ ዛሬ ደርሰሽ ነው እንደዚህ ከእሷ ጋር አውቀሽ ተቀሳሰሪ ጀምረሽ ነው? ትናንትና ለምን እንደምትይ በቃ ተከራከሪ የምትይው ለምንድን ነው የምትከራከረኝ? ለምን አንቺ አትከራከረኝም? ለምን ከዚህ በፊት አትከራከረኝም? ስደጋግመው 10 ስደጋግመው ለምን አትከራከረኝም?
አውቀሽ ሰው አተቀናቀረ ያላ አንዳንድ ጌም ባሸነፍሽ ቁጥር አንዳንድ ሂማን መበጣጠስ አለበት ከኔ ቤት አለበት ይለበት። አንቺ ጥቁር አልኩሽም እኔ ብጫ ነው ያልኩሽ። ብጫ የትናንትና ብጫ ነው ያልኩሽ። ይሄ አላልኩሽም። አትቆርጪውም። ትናንትና ቆርጠሽዋል። ትናንትና ቆርጠሽዋል። ትናንትና አልፈልግም። ይሄ አዲስ ነው። ቆርጠሽዋል። አልቆረጥኩትም። ይሄ አዲስ ነው። እኔ አልፈልግም። አዲስ አይደለም። ቆርጠሽዋል። አንቺ ዜድ አንድ ጥቁር ነው እንደ ሴቶች አለን ዊግ ማአት እኮ ነው። ቤት አስቆርጫታለሁ። እዩ አስቆርጫታለሁ። እኔ የትናንትና ለመሆኑ መረጃ አምጪ። አሁን አዲስ ነው ሰው ያውቃል። ዊግ ትናንት ከሁለት በመቀስ አስቀድደን ከሁለት ተገንጥሏል። ሰፍቼው ነው ተሰፍቶ ነው። ቤት አሜሪካ ነሽ ፈሪ አሜሪካ ገንዘብ ከመሄድ ተሰፍቶ ነው ትዝቃለህ ንገረኝ። አሜሪካ ነሽ አሜሪካ አይደለም ገነት ሁሉ በወም መለመኔን አላቆምም። እግዚአብሔር ይቅር በለኝ። አንዴ ብቻ ለምኜ ልምጣ ብዬ ለምኜ ወደ ገነት እመለሳለሁ። እሺ ውዴ ለምኜ ወደ ገነት እመለሳለሁ። ቴንክ ዩ እንኳን አይደለም አሜሪካ ገነት ቢያስገቡኝ ሁሉ ለምናለሁ። አስረግጬ የምነግርህ ቴንክ ዩ ጠቅለል አድርጌ ልንገራቸው። ገነት ጌታዬ አንዴ ማረኝ አንተ የምሕረት ሰው ነህ ብዬ ለምኜ ታብታብ አድርጉ ብዬ ሲኦል ገብቼ ወደ ገነት እመለሳለሁ። ደፋር ቢሆንላችሁ እናንተም ታረጉት ነበር። እድሉን ስላላገኛችሁ ነው። ስሚ ፀጉሬን እቆርጣለሁ። ዜድ ኦኬ እሺ። አንቺ ቆርጣለሁ። አንቺም ብቻምጪው እቆርጣለሁ። እዛ ልሂድ እኮ ነው እቆርጣለሁ። ከሰማን ሄሬ ቤት ምን ይቀይርላት እናቴ ታይቀይራላሽ። እኔ ላይ እኮ እንደዚህ ታይቀይራላ ቢጫ እሷ ባለች ነው እንዴ ሄለን ፀጉርተይውና እንደዚህ አድርገሽ ብብትሽን ሁለት ብብትሽን ላጭው። ምን ይሄ ፀጉርተይውና ሁለት ብብትሽን ላጭው እንደዚህ አድርገሽ። በባዶ ላጫልም ይችላል። ለምን በባዶ ምናምን የለም። እንደዚህ አድርገሽ ህዝብ ፊት እያየሽ እንደዚህ አድርገሽ ላጭው እኮ። ፀጉር የለኝማ አንስቼዋለሁ። የለም ፀጉር እና ሴጋም ይችላልሽ። ሴጋም አንቺ ምቺ እሱማ አንቺ ምቺ ላንቺ ምቺ። ታዲያ ምን ልበላት ታዲያ? ምቺ አንቺ ሙርት ይዛለች እንዴ? ኧረ ተው እንግዲህ ዲስሪስፔክት አትደራረጉ። ተው እግዚአብሔር ፀጉር አብቄ እኮ ነው። ፀጉር ከዚህ እስቲ ቤት ታምልጥ። ኦኬ ቆይ ኦኬ ስተዩና ሳሙና እኔም የቅጣት ዊጌን ያረኩት በርበሬ ያለው ምን አገባ ምላሴ እመቤቴን ምግብ አይኒክም ላይ የቅጣት ዊግ አይደለም ይሄ። አይ ቤታ ያኛው ይሄ ተረጋጊ ዜድ ከስንቱ ተጣልተሽዋል። በርበሬ ያልኩት የቅጣት ዊግ ነው ያልኩት። የቅድም የቅጣቱ ጌም እሱ አይደለም። የቅድም የቅጣቱ ዊግ ደግሞ ይሄ አይደለም። ኧረ እባክህ ዝም በይ እስኪ ዜድ በእግዚአብሔር። እሺ ከዛ ሳሙና ሄለን ሳሙና ታመጭና ሳሙና የለበስኩትኝ ይሄን ልቆርጥ እያዘጋጀው ነው። ምን ያማታ እንዴ? እሺ ቤታ በቃ ከፋርጊው እንጂ ራቅ ልበልልሽ። ቆይ አሁን እንደዚህ ቁሙት ብታርጊው እንዳታሰፊ። ኧረ እዚህ እየበረደኝ ነው። ቶሎ ቅጣት ተናገሪ። እኔ እንደ ኦኬ እሺ ሳሙና 5 ደቂቃ ሙሉ ሳሙና ግማሹ አኝኪው እንደኔ እንደትናትና ካርጊው ምላሴ ይቆራረጣል። ጋር ድጋሚ ሳሙና ከበላ ያላ ቅድማ የሚያስበል የለም ከንፈር ያላ አንቺ እያየ ወይኔ ቢላዋ እንዳይዘጋብኝ ቤታ ወደዛ በይና ቁርጥር አርገሽው ነይ። ወደዛ በይና ቁርጥር አርገሽው ነይ። ቆይ እሺ አንዴ ተጠብቅ። በድንጋይም ቀጥቅጠሽ ዝም በይ በእግዚአብሔር። ድምፅሽ አስጠላኝ። ሳሚዬ ቴንኪው አይዘዲዬ አይክሪም በእጃቸው በእጅ ዛይድ እነማን ገቡ? ሞዴሊስቶች እስቲ አሳይኝ እንጂ ሄለን ዝቅ አድርጊው እንጂ ዝቅ አድርጊው። ቆራርጪው። እሺ ቆራርጪው። ይሄ ቸኮሌት ነው ሄለን፣ ቸኮሌት ነው። ቸኮሌት አይደለም ዜድ፣ ህዝቡ አይቶኛል። ቅድም የተቀጣው እሺ ያላ ብዩ። እሺ ግምት አድርገት ብዩ። አይ ነይ አሳይኝ፣ ስትገምጪው አሳይኝ ዜድ።
ሁለተኛ ማርያምን ብልሽሽት ነው ያለው። በቃ አይሰራም ከዚህ በኋላ እነ ሞዴሊስት እስቲ አኝኪው ያልሽ ያኘክሽ አሳይኝ። እኔ ትናንትና እንዳሳየውሽ አሳይኝ። እያኘክሽ በጣም ያቃጥለው አሳይኝ። በርበሬ ይሻላል ከዚህ በይ ጀምሩ ጋይስ በታብታብ ሁላችን ቢያንስ 10 ምናምን ሺህ 14 15 16 ሺህ አኝኪው እንደዚህ ያደረግሽ አያልሽ አሳይኝ። እያኘክሽ አሳይኝ። አኝክ አድርጊው። እኔ ጥርሴ ላይ ተቀርቆሮ ምግብ መብላት እምቢ ብሎኛል። እኝክ ያደረግሽ አሳይኝ። አኝኪው በጥርሴ አኝኪው ሂዱ በታብታብ ጋይስ። ከያዙኝ አይደቅም እናቴ ትሙት። ከያዙኝ አበይ አኝኪው ያለነሽው ማርያምን እኔ ሄለን ካሸነፍሽኝ አልቀጣልሽም። አኝኪው አርጊው ብዩ እያኘችው አይደለም በምላስሽ አርጊው ያልኩሽ አይደለም። አኝኪው እንደዚህ ነው ያደረግሽኝ ያለሽ። አኝኪው በታብታብ እንዳንበለት በታብታብ እንዳንበለት ሂዱ። የምን ቤታ የምን ሄለን ነው? ሂዱ ታብታብ አድርጉ። ሪፖስት አድርጉልኝ ጋይስ፣ ሪፖስት አድርጉልኝ። አንድ ልብ ውዶች፣ ሪፖስት ለኔ ሪፖስት አድርጉ። አንድ ልብ ስጡኝ። የቤታ እየቆጠረ አይደለም። ለምንድን ነው ይቆጥራል? ውዶች ቆይ እንየው። አሁን ይቆጥራል ጋይስ፣ ይቆጥራል። ተውትኝ። ታብታብ ቺፕልሽ እንጠቀም ጋይስ። ደቂቃው ትንሽ ነው። ምንም ነገር በሶስት ነው የሚያባዛው። ደቂቃው ትንሽ ነው። ግላብ ኤንድ ትሪፕል ጋይስ ዩዝ ዘ ግላብ እንኳን ይሄንን ልዳን ቺፕሉን ይሄው እየቆጠረ ነው። መኒጋኑን የሰጡኝ እየቆጠረ ነው ጋይስ። ሂዱ 30 ሺህ ገባይ ጋይስ። ወይኔ አሁንም ትሪፕሉ አመለጠ። ወይኔ እግዚአብሔር አባቴ ሆይ አሁንም ለሶስተኛ ጊዜ ልንቀጣ ነው። በጣም ነው የሚያሳዝነው። ማርያምን በጣም ነው የሚያዘንኩት። ለያዘኝ እግዚአብሔርን ለያዘኝ። እሺ ጋይስ ግላቡን እንጠቀም። ኮምቦዩን ግላቡን እንጠቀም። ኧረ ዛሬ ተቀጠቀጥኩ። ግላቡን እንጠቀም ውዶቼ፣ ግላቡን እንጠቀም። አንደኛ በመሆን ነው የምንጫወተው ጋይስ። ግላቡን እንጠቀመው። ሁላችሁም ጋይስ ግላቡን እንጠቀመው በፈጠራችሁ። ሶፊዬ ጋይስ፣ ሶፊ ብቻ ናት ያለችው። ያ ቆይ እስኪ እየተጠቀምኩ ነው። ግላቡን ተይኝ ጋይስ፣ ግላቡን እንጠቀም። ብለስ ቴንክ ዩ ማሪ። አቤት ዚድ لا يا اخي ليش حمش لك عمل تبلع انت لا ጋይስ ግላቡን እንጠቀም። ሌላ ሰው ግላብ ያለው አለ። ኧረ ጋይስ 30 ሺህ እኮ ነው። 30 ሺህ እኮ ማሸነፍ እንችላለን እኮ። አሁንም ልንቀጣ በጣም ነው የሚያሳዝነው። እግዚአብሔርን በስመ አብ ወልድ እግዚአብሔርን ባገኘዋት ውዶቼ፣ ባገኘዋት ሂዱ ጋይስ፣ ሂዱ በፈጠራችሁ ሂዱ። ታብታብ አድርጉ። ግላብ መሲ አለሽ ግላብ ትሰጭኛለሽ። 30 ላይ ግላብ ትሰጭኛለሽ። 30 ላይ ግላብ ትሰጭኛለሽ። ምን እየሆነች ነው? ኦ ማይ ጋድ! ኧረ ባካችሁ ተንቀሳቀሱ። ልዩነታችን በ15000 ነው ጋይስ። ግላብ መሲ 30 ላይ ግላብ ልቀቂ መሲ 30 ላይ ግላብ ልቀቂ። እነማ ሼር ለማስኪ ቆይ ሼር ላድርግ። አይ ዶንት ኖ ጉድ ሰው ተከባከረ እንደው በሽታ እንዳንሞት
ሂዱ መሲ ግላብ ልቀቂ፣ መሲ ግላብ ልቀቂ፣ መሲ ግላብ ልቀቂ፣ መሲ ግላብ ልቀቂ፣ መሲ ግላብ ልቀቂ። ጋይስ ግላብ ልቀቁልኝ። ሌሎቻችሁ ኢትስ ኦኬ ተዋት። ሌሎቻችሁ ግላብ ልቀቁልኝ። ሌሎቻችሁ ግላብ ልቀቁልኝ። ነው እሺ የምንጫወተው በግላብ ካለቀቁ በጣም ነው ማዝነው። ማርያምን ግላብ እያላት ላይክ እሺ ኦኬ በቃ ምንድን ነው ሰጣችሁ የሚቆጥረው? በታርታም ሜዲ መሰላችሁ እንዴ? ኦኬ ማጂክ ሚስት ይቻላል እሷ ጋር። ቴንክ ዩ ሶ ማች ውዶቼ፣ በጣም ነው የማመሰግነው። እኔ እኮ ግላቡ ነው የሚያናደኝ ሌላ ነገር። የሺ ሶፊ ፊፊ ቴንክ ዩ ውዶቼ፣ በጣም ነው የማመሰግነው። ማለት እኔ ግላብ ይሰጣቸዋል፣ ግን አንድ ግላብ ቢሰጡኝ ምን አለ? ገንዘብ አይከፈል በነፃ ነው። አይ ኩነት በጣም ነው የሚያስጠላው። ኢንተሮች እንዴት እንዳስጠሉ። እሺ ቅጣት ስጭን። አንደኛ ቅጣት እንደዚህ ዱቄት በጥብጣችሁ ደፍታችሁ ሻወር ውሰዱ። ዱቄት በጥብጣችሁ አውፍር አርጋችሁ ብጥብጥ አርጋችሁ ወደ ላይ ላይ አርጋችሁ ሻወር ውሰዱ። አልማዝ ድምጽሽን ቀይር የምትይኝ ህይወትሽ አይቀየር። ድምጽን ስለቀየርኩ ምን ይለወጥ ነገር መጣ? ማታ እንዴ ሁለተኛ ቅጣት ቲቪ መስበር። ቲቪውን አውጩ በቃ 30 ሺህ ስለተሰበረች ምን ጉርና ውስጥ የሆነ መርዝ ነው ያለው። ማርያምን ያንቺ ቲቪ ስለተሰበረ በቃ የሌላውን ቲቪ ለመስበር ነው እንዴ? 30 ሺህ ነሽ። ከባድ ይስጡሽ። ቅድም የተነጋገርን እንደዛ የሚባል የለም። ቲቪ ሁለተኛ 5 ደቂቃ ሙሉ ሉልዬ በእናትህ በረዶ ስጠኝማ። አንድ በረዶ 5 ደቂቃ ሙሉ ወይ ባናታችሁ ለሁለታችሁ ነው። 5 ደቂቃ ሙሉ አርጋችሁ ጭንቅላታችሁ ትንሽ ወተት በማምጣል ባናታችሁ የኔኛ አይደለም ማለት ጌታን አንዳንዴ ያማታል። ግን ለክ ያማታል። አሁን ባናታችሁ እንዴት ነው ባናቴ እንደማልቆም ታውቂያለሽ? እንዴት ነው ባናቴ የሚቆመው? ያምሻል እንዴ? እንዴት ነው ባናት አልነገርሽኝማ? ቅጣት ላይ አላስገባሽው። ባናት አልቆምም። መቆምም አልችልም። እንኳን ባናት መቆም አይደለም እንደዚህ እንኳን ትራስ ገድሎ እንኳን አልችልም። አንቺ ጎበዝ ነሽ። ሰውነትሽ ለዛ አይደለም መጠጣው ነው። ወተት ተላምጣልኝ። በረዶ አይደለም ወተት። ወይ ጌታ አምላክ። እሺ ግድልላችሁ ሞቻለሁ እኮ አሁን እልህ እኮ ነው ቁጭ አደረገኝ። አንድ ጌም እኮ አሸነፍ ይሉጣ ብዬ እኮ ነው። እኔ እኮ ትሰጭናለሽ ወይስ አይናይናችሁ? ሞት ግን ሳውና እንትን ብዬ እያሰማች ነው። እሷ እኮ እየተናገረች ያለችው። እስኪ ሄለን አንዴ ዝም በይ። ተጠውከት ሊውል እንዳላክ ምላስ እንዲያቀዘቅዝልኝ ነው። ለኔ ንገሪኝ፣ በቃ ለኔ ንገሪኝ። አቴ ለኔ ንገሪኝ። የነገርኩሽ ነው ሄለን። አንደኛ ቅጣት ዱቄት በጥብጣችሁ ወደ ጭንቅላታችሁ ሰማን። ሌላ ቅጣት ሰማን። ሁለተኛ ቲቪ። ሶስተኛ 5 ቃሪያ ብሉ። 5 ቃሪያ 5 ቃሪያ በቃ ቅጣት ላይ ያስገባሁት ባላንት ያስወጫዋልሽ ያስወጥቻለሁ። 5 ቃሪያ ብሉ። አንቺ የሌለሽም ብልሽ ማለት ነው ታደርጊዋለሽ። የሌለሽ ነገር በቃ አወጣሁልሽ ቆይ ጭንቅላቱ። አራተኛ ማን ቀጣ ታውቂያለሽ? እንኳን አይደለም ለመቆምም። ኦኬ እኔ በዱቄት ሻወር ወስዳለሁ። ኦኬ በዱቄት አይደለም ያልኩሽ፣ በጥብጠሽ ጭንቅላትሽ ላይ አርገሽ የተበጠበጠ ሻወር በጥብጠሽ ሻወሩ ምሽሊጥ ብታረጊው ምሽ ውሃ ብታረጊው። ወይኔ በኢየሱስ ውሃ አይደለም ብታረጊው፣ አወፍር አርገሽ ብጥብጥ አርገሽ ጭንቅላትሽ ላይ ሰማልሽ እኮ ዜድ። በቃ ያለ ተነሳያ ውሰዱ። ይሄን የተቆራረጠ አያችሁት ጋር ወተት ስጠጣበት እግዚአብሔር ይስጣችሁ። ማለት ወተት ጠጫላችሁ የኔ ፍቅሮች። ወተት ስጠጣ ደም የመሰለው እየቀዘቀዘ ሄደ።
አምላኬ ሆይ አንድ ጌም እባክህ ላገኛቸው። ኧረ ወገኖቼ፣ ኧረ ተው እባካችሁ። ደግሞ ላገኛቸው ነው የምትለኝ? ላገኛቸው ለቤታም ጭምር እኮ ላገኛቸው። አትበሉ። አንድ ጌም ነው ቀጥታ መውጣት ያለብን። አንድ ጌም ትሰሚያታላችሁ? አግኝተሽ እኔን አብሬያችሁ እየተቀጣሁ እኔ ለእሷ አዝናለሁ፣ እሷ ጭራሽ እኔን አንድ ጌም ተቀጠሉ። ምን ጨካኝ ናት በፈጣሪ ስም። ኧረ እንደው ሰው ላገኛቸው ለቤታም ጭምር እኮ ነው። ለኔም ጭምር እኮ ነው። አያችሁ ምን ጉድ ናት እቺ ሴት? ምን ተጫላችሁ? አያችሁ ጓደኛዋ እሷ ታዝናታለች፣ እሷ ደግሞ ላገኛቸው ትላለች። በምድርም በሰማይም እንዳያልፍልኝ ነው። በምድር እነዚህ ድቀጥቅጦኝ በሰማይ ደግሞ እዛ ጋር እኔን ሰይጣን እንዲቀበለኝ ነው። ምን ነው አያችሁ? አዎ ያስብላል እኮ አዎ ያስብላል። ቤታ የዋህ ናት እኮ አዎ ጭራሽ ላገኛችሁ እሷ ለእሷ እያዘነች እኔ ማርያምን ነው የምልሽ። ዜድ ለእሷ እያዘንኩላት ነበር። ኪዳነ ምሕረት እያዘነች ምን አይነት ጨካኝ ናት እቺ? ላገኛቸው ይጾማል አባቴ ይጾማል። ምን ጉድ ናት ጋይስ? በደንብ ነው የሚጾመው። እናትህ አትጾምም? ምን ጉድ ናት በመድኃኒዓለም። እህት አትጾምም? ሄለን ተቀጭ፣ በቃ ሄለን ተቀጭ። ቶሎቶን እየተመጣለች እቺ ምን ጉድ ናት? እናቱ ማርያም ሰዓት እቺ ጨዋታ አርሙጣ አይደለች። ምንድን ነው ስለ ሽርሙጥና የምታወራው ልጅቷ? ቅጣትሽን ተቀጭና እንጀምር። አንቺ እንኳን አየሁሽ። እሺ ሽርሙጣ ይለኛል ጭራሽ። እግዚአብሔር አባት ተለስጠኝ አምጣ ጎበዝ። አያችሁ ዱቄት ኦኬ ይሄው አሁን አልቋል፣ ቦሎ አልቋል። በኢየሱስ ስም አንቺ ሄለን ትገርሚያለሽ። ና አንተን አርጊው፣ በጥብጪውና ወፈር አድርገሽ ፀጉራችሁ ላይ አርጉ እኮ ነው ያልኩህ። ይኸው ዜድ በጥብጪው። እሺ ትንሽ በጥብጪው ወፈር አድርጊው። ሄለን ጨምሪ። አሜን ይበለን ውዴ፣ አሜን ይበለን። ምን ይበላስ ይችላል? ይበለና ታዲያ ሞት አልሞትኩም። መሞት የነበረብኝ በእናንተ ምላስ ነበር። በእናንተ ምላስ አልሞትኩም። በህይወት አለው። እኔ ከምላሳቸው ይሻለኛል፣ ከመሰዳደብ ይሄ ይሻለኛል፣ አሉባልታ ከማውራት ይሄ ይሻለኛል። ማታ ይኸው አርጊ፣ ወደ ፀጉርሽ ራቅ በይ። አንቺ ገላ ይታያል። እንደዛ አርጊ፣ ቤታ አርጊው። ቅራላችሁ ጆቴ ንግስታችሁ እንደዚህ ስትጫማለ ዋት አርጊው። እኔ ሄለን አልሰማሽም። እኔ በጥብጠሽ ወደ ፀጉርሽ አርጊ እንጂ እንደዚህ ውሃ አርጊው አላልኩሽም። ይኸው ያላ በጥብጪው እንዴ ጅላት ለሲቲዋ አዎ ጅል ነኝ። ስትይዝኝም እንደዚህ ጅል አይደላችሁ። ጊፍተር የለሽ ለምን አትወጪም? እመቤቴ በጣም ብዙ ጊፍተር ላይ እያየ ነው። ሁሉም ጊፍተር እሷ ላይ ያዘነችልሽ እንኳን ላገኛቸው ምትይ ጀግና ነሽ። ጊፍተሮች በሙሉ እኛ ጋር ናቸው። እግዚአብሔር እንደምላችሁ ስለማይሰጡ ነው። ቤታ ጋር አሉ፣ እኔ ጋር አሉ፣ ዜድ ጋር የዜዶች ይሰጣሉ፣ ቤታ ይሰጣሉ። ሁሉም አሉ። ጊፍተር የለማትበሉ ጊፍተር አለ ይሰጣሉ። ናሽናል አራቃርጊው አይታይም። ሄለን አይታይም። ሞባይል ስራ አቃርጊው። ከእናንተ አሽሙር ይሄ ይሻለኛል። ከእናንተ ጭቅጭቅ አሉባልታ ይሻለኛል። አፋፋሪ እኮ ናት ሄለን እኮ እንደዚህ እኮ ናት። አፋፋሪ የመጨረሻ አፋፋሪ ለምን ይሉጣ ነው የሚለው አባታቸው ታብታበ ጋይስ ይሄን ትሪፕል እንጠቀም። ኧረ ተው እኔ አንድ ላግኛትና ኩልገላገል ጋይስ እሺ የኔ አይቆጥሩም። ምንድን ነው ተለያይተን መልሼ ልላክላቸው። ኧረ እናንተ ታፕ በጣም ብዙ ነው የሚሆነው። ቢያንስ በታፕ አግዙኝ።
ቢያንስ በታፕ ጊዜ ሌላው ቀርቶ ጋስ ሌክስ ዳብል ታፕ ምን አገባኝ? አታርጉ ጋስ ሌክስ ዳብል ታፕ ጋስ ሌክስ ሁላችሁም ታፕ ስክሪን ጋስ ሁላችሁም ጋስ ዳብል ታፕ ስክሪን እንጠቀም። አንዴ ሚውት ላድርጋቸው። ቻርጀር ኧረ በእናትህ እንደው አንድ ባገኛት ምን አለ? እሺ አይቆጥርም ጋይስ አይቆጥርም ትላላችሁ። እሺ ምን የሰጣችሁና ነው የሚቆጥረው? ሲሰጥ እኮ ነው ቢቆጥረው። ምን የሰጣችሁ ደሮ አይቆጥር ብትሉ ሲሰጥ እኮ ነው ቢቆጥረው። ጋይስ 9 አበባ ይኸው እየቆጠረ እኮ ነው። 9 አበባ እየቆጠረ እኮ ነው። 9 አበባ እየቆጠረ ነው። ምኑ ነው የማይቆጥረው? ጋይስ እሺ ትሪፕል እንጠቀም። አንድ ላግኛት አይደለም እንጂ ጨካኝ ናት ሄለን ራሱ። ጋይስ አንድ ላግኛቸው ጋይስ አንድ ላግኛቸው። ውዶቼ ሂዱ እንደው በፈጠራችሁ ሂዱ ጋይስ። ትሪፕል እንጠቀም። እያያችሁ ሶሪ ፊታት ተፋው እያያችሁ ነው እኮ ምን አለ ባሸንፍ አንድ። ወይኔ እግዚአብሔር ዋን ኢትዮጵያ ቴንክ ጋይስ ሌሎቻችሁም ትሪፕል እንጠቀም። ሌሎቻችሁም ሳራ ቴንኪ ውዶቼ ትሪፕል እንጠቀም። ሂዱት መጣይ ሰላቢ መጣይ ሂዱ ጋይስ ትሪፕል እንጠቀም። ቢያንስ ተቀራራቢ ሉን ከዜድ ጋር ተቀራራቢ ሉን። ስልኬ ሊዘጋ ነው ሩጣ አንዴ ቶሎ ታጥብ ሩጣ። ወይኔ ቋንዲ አይናይ ማዲ በርበሬው ብሉ ገብቶ አይሪውስ። ቆይ ጠብቁኝ ዛሬ ሞትኩኝ። አንዴ ስልኬ ሊዘጋ ነው። እዛ ላይ ቻርጀር ጠብቁኝ። አዲ ወደች ግላብ ያለው ሰው አለ ጋይስ። ኧረ በግላብ እንሂድ። አሁንም ቅጣት እያያችሁኝ እኮ እንደሆነ አውቃለሁ። ማርያምን ግን ጨከናችሁ። ኢትስ ኦኬ እሺ ጋይስ ግላቡን እንጠቀመው። አንድ ዜድ ላግኛ ጋይስ። እቺን ሜለንም ቅድም እንዴት እንዳረገችኝ ግላቡን እንጠቀመው ጋይስ። ዶናት ልቀቁበት ጋይስ። ዶናት ልቀቁበት። ወይኔ ንጊታ ሂዱ ጋይስ እንተባበር። የኔ አባት ቴንክ ዩ ሶ ማች። አንዴ ሊድ እዛ ሊድ ጠብቁኝ። ስልኬ ሊዘጋ ነው። አንዴ ስሙትላችሁ። አንዴ ስልኬ ሊዘጋ ነው። ወይኔ ሂዱበት ጋይስ። አንድ ላግኛት ሂዱበት። ትመጣለች የተረገመኝ ትመጣለች ውዶቼ ትመጣለች። ሂዱ ጋይስ ጋይስ። ስናይፕ ያደርጋሉ። ግላብ ልቀቁልኝ። አረ ግላብ ልቀቁልኝ። ወይኔ አረ ግላብ ልቀቁልኝ ጋይስ። ግላብ ልቀቁ። መጣች በቃ። አሁንም ቅጣት። ግላብ እንጠቀም ጋይስ። ግላቡን እንጠቀም። ኮምቦ ይቆጥርልና ጋይስ። ግላቡን እንጠቀም። አንድ ላግኛት ጋይስ። ግላቡን እንጠቀም። 60 ሺህ ገባች። ሂዱ ጋይስ። በኢየሱስ ስም ሂዱ። ወይኔ ትችላላችሁ። በቃ በኢየሱስ ወይኔ የተባበሩት መንግስታት ነው ያደረጋችሁት። ትችላላችሁ ውዶቼ። ቴንክ ዩ ሶ ማች። ተረጋጊ ላመስግን ውዶቼ። በጣም ለማመስገን አልቆረጥሽውም አባቴም። ኧረ እባክሽ የት አለ ሙሉ ነው ቆረጥሽ። ይሄ ምንድነው? ቁረጪው። ማርያምን ረፊ ዜድ ማርያምን ቆርጫለሁ። ተስማምተሻል። ይሄ ሁሉ ፀጉር ቆርጬ ተስማምተሻል። አምነሽበት ነው እንትን ያልሽው። ካለፈ በኋላ አንቺ ቅጣት ሲመጣ ፀጉርሽን ተቆርጬ ታዲያ እንደዚህ መሆን አውቄያለሁ እንዴ? አሳይቼሻለሁ። ማርያምን አሳይቼሽ። እሺ ቆረጥሽው እኮ ነው። በየአረ ዜድ ደረሰው ይታዘብሻል። በእናትሽ
ኖ የቆረጥሽውን ያሳይሽ እንጂ እንደዚህ መሆን አላሳይሽኝ። ቆረጥሽው ታዩ ዜድ አታናጅኝ። አሳይቼሻለሁ። ስታሸንፊ ብቻ ገብጋባሽ። በቃ ተቀጪ አሳፋፍሪ እኩል ለምሰጣችሁ እኔ ምን አገባኝ? እሷ ቅድም ጨክና የለን አብራት ትዘፈዘፋታለች። ምን አገባኝ? ጋይስ ቃል የለኝም። በጣም ራስ ወዳድ ናት። በኢየሱስ ስም ግን ጋይስ በጣም አንቺ ነሽ ራስ ወዳጅ። አንተ ተቆራረጥ ታደርጊ ነበር። ሁሉንም ብድግ እያደረኩ እየተነሳሁ ውዶቼ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። እግዚአብሔር ያክብርልኝ። የሰጣችሁ ማን እንደሆናችሁ እንኳን አላየሁም። በጣም ነው የማመሰግነው። በጣም እሺ፣ በቃ በጣም ማርያምን ይሄን በቃ እንዴት እንዳስደሰታችሁኝ እግዚአብሔር ያክብርልኝ። ሁላችሁም ሁላችሁ ከአስከበ ከአበባ ጀምሮ አንደኛ ቅጣት ፍሪጅ ትሰብሪያለሽ። አንደኛ ቅጣት ፍሪጅሽን ትሰብሪያለሽ። ፍሪጅ የለኝም ብለሽ የፈታሽኝ ነው የምሰጥሽ። እሷ የለኝም ብለሽ ቀይሬዋለሁ። የለኝም ብለሽ ቀይሬዋለሁ። እስኪ ተረጋጊ። ሄለናት ያለችሽ ፍሪጅ ቢኖረኝ ቀስ በይ። ፍሪጅ ቢኖረኝ በረዶ አመጣ ነበር። ፍሪጅ የለኝም ብለሻል። ሽቢክ ስሚ ሙሉ ሲኒና ብርጭቆ ማለት ብርጭቆ ከሳህን ጋር አርገሽ 4 ብርጭቆ 7 ሳህን ስበሪ። አንድ አይመለከተኝም። በቃ አይመለከተኝም። አሳይ መጀመሪያ አሳይ። ከሌለኝ ሳህን ታዩ። የቤቱን ዕቃ ታዩ። እኔ እንደዛ አይነት ነገር እንደውም አልወድም። ታዩ በቃ ዜድ ታዩ። ዜድ ታዩ። ዜድ ታዩ። በቃ ሳህን ምናምን ፀጉርሽን ቢጫውን ሙሉን ሄለ ወርቅዬ ዊጓ የለበሰችውን ትቁረጥ። አንቺ ፀጉርሽን ቁረጭ። ዊግ ስለማትለጭ ፀጉርሽን ሄለ ወርቅ የምን ለበሰች? አይመለከተኝም። ቁረጧ ዊግ አትበይ። ፀጉር ሆነ ፀጉር በያት። ዊግ አትበይ። ዊግ የለኝም እኔ ታውቂያለሽ። በቃ አይመለከተኝም። ብቻ ቁረጧ። አንቺ ቅድም እንዳልሻት አንቺ ቅድም ይዛልሽ እንደመጣችኋላ ትቁረጥ። አንቺም ፀጉርሽን ቁረጭ። እኔም ይዤ እመጣለሁ። ያ እንደዛ ከሆነ አየሽ። አራዚ ደረ በእግዚአብሔር ተቀጭ ነው እኩል ነው የምትሰጪን ወይ ፀጉር እኩል እኮ እሷ ቅድም ለምን ሰጠሻት ታዲያ? ዊጓን ለምን ሰጠሻት? ዊግ ሰጠዋት እንዴ? አዎ ሰጠሻት። ከዛ በኋላ ምን አለችሽ? ይሄ ኦይ ለሁለታችሁ ዊግ የሰጠ ሁለት አንድ የሰጠኋችሁ ዊግ ነው ያልኳችሁ። ፀጉር ከሆነ ፀጉር በያት። ዊግ ከሆነ ዊግ አመጣ። ስሚኝ ሁለታችሁም ፀጉር መቁረጥ አይመለከተኝም። ቁረጡ ከላይ እንደዚህ በይ። ወንበራችሁን መቀዳደድ፣ ወንበራችሁን ቦጫጭቁ። ኦኬ። ሶስተኛ ዘይት፣ በርበሬ፣ ዱቄት፣ አፈር ደባልቃችሁ። አፈር የለኝም። አይመለከተኝም። መጀመሪያ ስንጫወት ነው። ለሶስት አላልኩም። ለሶስት አልሰጠሽኝም እና የለኝም አፈር። ከየት ላምጣ? አይመለከተኝም። ስቀጭኝ አደርገዋለሁ። አትጨቃጨቂኝ። አፈር የለኝም። አፈር ስልሽ አፈር የለም ብለሻል። ምንድነው? ምን አይነት ሰው ነሽ? አፈር የለም እዚህ ጋር ታዲያ እየሰማች ነው። አፈር ስለ አሜሪካ ላይ አፈር የለም ብለኛል። ጫው ታደርጊያለሽ። አላደርገውም። ለምን? ጫው ታደርጊያለሽ። አርጊ አጭኝ ኮስተር አትበይ። አንቺ ቅድም እንደዚህ ያልሽ አልነበረም? ለሰው ቴንሽን ማለት ጫው ታደርጊያለሽ፣ በርበሬ ታደርጊያለሽ፣ ዱቄት ታደርጊያለሽ። ምንድን ነው ዱቄት፣ ጫው፣ በርበሬ አንድ ምንድን ነው ያልኳቸው? ጋይስ ሰው አታስገቢ እንዳለ ቆይ አልናገራት። አስገባታለሁ። መክሰብዬ የተቀጣው ነው። ምንድነው ችግር? መቅሰሙ ችግር ምንድነው? ምንድነው ችግር? ሰው ሲጫወት ተቀበሪ። እቀበላታለሁ። ቢላይ ካላርጋችሁ እቀበላታለሁ። አትፈታተኝም። ውስጤን ዜድ ያልፋል። ክብር ይኑርሽ። እኔ እቀበላታለሁ። እየተቀጣሁልሽ ነው። ሌላን አትከራከርም። በስነ ስርዓት እየተቀጣኝ ነው። መቅሰሙ ጭልና አሁንም ቅጣት በትልቁ መጀመሪያ አዳምጪ። ለሷ ላይክ ማድረግ አልችልም። በቃ ተቀብዬ ውጪ ያታለሁ። አይመለከተኝም። ቅጣትሽን አዳምጠሽ ጨርሺ። ከዛ ትለፈልፊያለሽ። ተናደደች አለች። ይታለቀረበች። አንዴ ዝም በይ ልቅጣሽ። ያማታል እንዴ ልጅቷ? አንዴ ልቅጣሽ ዝም በይ። በኢየሱስ ምን አይነት ሰው ናት ግን? ኧረ በእግዚአብሔር ምን አይነት ሰው ነሽ? በክርስቶስ ሂጂ። በቃ አንቺ ሁሌ ማሸነፍ ነው መብላት። አንቺ ብቻ ማለት አይ ታውቂኛለሽ። እባክሽ ስሚ ሄለን፣ እየሰማሽ ከሆነ አንደኛ ፀጉራችሁን ትቆርጣላችሁ፣ ሁለተኛ ወንበራችሁን ትቆራርጣችሁ፣ ሶስተኛ ዘይት፣ በርበሬ፣ ጫው፣ ዱቄት አድርጋችሁ ደባልቃችሁ በወፍራሙ እኔ ነኝ ውሃ መመጥንላችሁ ውሃ አድርጋችሁ ከፀጉራችሁ ጀምሮ እንዲያሻችሁ ታጠቡ። ሻወር ለሁለት ደቂቃ ልቀቁት። ሻወር ታጠቡ። ከዛ እንደፈለግ ሻወሩን ታጠቡ። እንደፈለጋችሁ አጨማልቁት። ፊታችሁን፣ ፀጉራችሁን፣ ሙሉ ገላችሁን ሂዱ። ዳይ
አራተኛ ሁለታችሁም አንበሳ አምጡና አውርዱ። እኔ ባይዘወይ ቤታ እኔ ይኸው አንበሳ ብላኛለች። በቃ እኔ ታጠባለሁ ወጥተሽ ነው የምትሰጪው። ታጠባለሁ ስሚኝ፣ ፀጉሬን እቆርጣለሁ ብዬሻለሁ። ሙሉ ትርትር አደርገዋለሁ። የቅድሙን አልሰራልኝ። እንደዚህ አንገቴ ቢቆ ፀጉርሽ በቃ ሂጂና ተቀጭልኝ፣ በእናትሽ ተቀጭልኝ። አንጣጣው ያ የሌላ ቅጣት ነው። ዜድ አታናጅኝ፣ አታንጣጭ። አልፈልግም። ሂጂና ተቀጭልኝ። አልፈልግም። እሰጥሻለሁ። ምን ሆነሽ ነው? አንበሳውን ትቼዋለሁ። ቅንድባችሁን ተላጩ። አንበሳ ብለሽኛል። ዜድ ትሰጭኛለሽ? አትሰጭኝም? ተይ ግን ይሄ ቀን ያልፋል። ዜድ እየታገስኩሽ ነው። ይሄ ቀን ያልፋል። ትቀጫለሽ። አልፈልግም። ያ ቅጣት ሌላ ቅጣት ነው። ምን አገባኝ? እሷ ሰጣሽ። ያገባኛል። ውሰጂው። አልፈልግም። ዜድ አትቀጭም። አንድ የመጨረሻ ነገር ነው የምነግርሽ። እምቢ። ውሰጂው አንበሳው። ሂጂ። በጣም ባለጌ ሰው ናት። ክርስቶስ እናቷ ትበዳላት። በጣም ባለጌ ሴት ናት። በጣም ቆሻሻ ሰካራ፣ በጣም ቆሻሻ ሴት ናት። ክርስቶስ ባለጌ ዘረቢስ፣ በጣም ባለጌ ሴት ናት። እናቴ ትሙት፣ በጣም ክፉ ሴት ናት። በጣም ቆሻሻ ሰው፣ ቆሻሻ መሀይም ሰካራ። እግዚአብሔር ምስክር ጋይስ፣ ይሄ ፌር ነው? ፌር ነው ጋይስ? ይኸውላ በስነ ስርዓት በአግባብ እየተቀጣንላት አይደል? ነው አይደለም ጋይስ? ተይ ማሬ፣ እሺ እኔ አሁን ነኝ ጥፋተኛ። እየተቀጣው በርበሬ ስትቀጣን እሷ ብቻ መብላት፣ እሷ ብቻ ጊፍት ማግኘት፣ በቃ ጥቅመኛ ሰው ናት። ሁልጊዜ በቃ እሷ ብቻ መጠቀም፣ ሰው ሲጠቀም ማትወድ። ኢቭን ጊፍተሮቿ እንኳን ሰው ቤት እንኳን ሲሄዱና ሲሰጡ የምትቆጣ ችጋራም ናት ጋይስ። ከትዕግስቴ በላይ ነው የተፈታተነችኝ። ድሮስ ከሰካራ ምን ይጠበቃል? ቆሻሻ፣ በጣም ቆሻሻ ሴት ናት። እመቤቴ ኦኬ ጋይስ፣ ነግሬሽ ነበር አይደለም? እኔ እኮ ባልቀጣ ጥሩ ግን እየተቀጣው አይደለ ጋይስ? አሁን በርበሬው ሰጅስት ለኝ ሁሉንም እየተነሳን እየተቀጣን አይደል? ኦኬ ችግር የለውም። ታውቁት ውዶች፣ ኦኬ ችግር የለውም። ተስፋይ ነይ ውጭ፣ አንቺ ነይ ውጭ፣ ሴምቲ ነይ ውጭ። ሁለተኛ እዚህ ቤት እንዳመጭ እሺ። አላዛር የምትባለው ዘረቢስ፣ ዘረህን ያጣክ ሄዱታ ክብረ ቢስ፣ ክብር የማይገባት ትቼዋለሁ። ኦኬ ጋይስ፣ ጥቅመኛ በጣም እናቴ ትሙት። እኔ ባልቀጣላት ችግር የለውም ገባችሁ? ግን እየተቀጣውላት በጣም ሰው ሲሰጠው ማትፈልግ፣ ሰው ሲሰጠው ማያስደስታት፣ እሷ ብቻ እንዲሰጣት የምትፈልግ በቃ። ኧረ እንደዚህ አይነት እኔ እኮ እንዲህ ክፋት የለኝም። ኧረ የምንድን ፕራይቬት ጨረስኩ እኮ በቃ። ኦኬ ጋይስ፣ ሄለን ትመጣለች። ቲንኬኒ ማለት ሄለን ትመጣለች ጋይስ። ሄለንን ጥሯት። ቤታ እየጠራችሽ ነው በሏት። ሂዱ። ኦኬ ኦኬ አስፋው አመት ሙሉ የምትሳደብ መሀይም ድሜ የማይለውጥ ጸጉሬ። ኦኬ ጋይስ ኦኬ ጋይስ ተውት።
እሺ ኧረ እኔ ለማንም አላለቅስም። ሶኪ በጣም ነው ይቅርታ የሰጣችሁኝ ሰዎች በጣም ይቅርታ። እሺ ስላልተቀጣውም ሰው ስላልተቀጡልኝ ይቅርታ። እሺ ይቅርታ በጣም ሶሪ በጣም እሺ በጣም ነው ማዝነው። ኦኬ ማን አለ ጋይስ? ከአንድ ሰው ጋር ልጫወት ንገሩኝ። ማን አለ? ማን አለ ጋይስ? ጋይስ ማን አለ ልጫወት? ዲቦራ አለች? ቅድም እኮ ጠርቻል ነበር። ከሷ ጋር ልጫወት ይሻለኛል። ኦኬ ፊቴን ቫዝሊን ቀባ እንዳያቃጥለኝ። በጣም ይቅርታ እሺ። ወፈር ቴንክ ዩ ሶ ማች። በጣም ነው ወንድሜ የማመሰግነው። በጣም ይቅርታ እሺ። እኔ ጌታ አልቀጣም ብለውኝ ነው። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ማርያምን በጣም የሰጣችሁኝ በጣም ነው የደበረኝ። ማርያምን በጣም ይቅርታ እሺ። በጣም ይቅርታ አድርጉልኝ። ባዝሪ ልቃቢ በጣም ይቅርታ እሺ። የደበረኝ ላይክ አጫውተው ሰጥተውኝ ገባችሁ። በርበሬው ፊቴ ላይ አልፈልግም። አይንጣጣም። ይኸውላችሁ አፋችሁን አትክፈቱ እሺ። ሌሎቻችሁ በቃ ይንጣጣ ይንጣጣም። እኔ አንበሳ ሄጄ እሰጣታለሁ ካልኩኝ የቅድሙን እና እሷ የግል ጨዋታ ነው የተጫወት ነው። ይሄው የምንጫወተው ጨዋታ እኔ እሷ ሄለን ሌላ ሁለተኛ ጨዋታ ነው የተጫወትን ያለ ነው። አለቀ። ምንም የሚንጣጣ ነገር የለም። አይንጣጣም። አይገባም። አይገባም። ማንም እንዲገባ ማንም እንዲያጋግልም አልፈልግም። አያስፈልገኝም። ማንም ሰው እንዳይገባ ማንም ሰው እንዲገባ ማለት አንዳችሁም ገስት ሰው እንዳትስቡብኝ። ማንም ሰው ይገባ ያለኝ ደግሞ እንትን ይበቃኛል። አልፈልግም። ማሚ ምንድነው ተመላለስ? አልሄድም አለ። እኔ ኩሽ አይደለሁም። እኔ ቤታ ነኝ። ሰው አከብራለሁ፣ ሰው ወዳለሁ። ሰው ደግሞ ከልክ በላይ እንትን ሲለኝ አልፈልግም። ለምን እኔ ባልቀጣ ችግር የለውም። ተቀጪ ስትለኝ ብድግ ብዬ የተቀጣው ነበር። ገባችሁ? ላይክ እየተቀጣጣን ስንት ጠላት ያለ ስንት ሰው እንትን ያለ እዚህ ጋር ገባችሁ? ላይክ እንደዚህ ሰው ማድረግ ይደብራል። ባልቀጣላት ብከራከራት ጥሩ እሺ ብዬ ብድግ ብዬ በርበሬም ስትልም ዱቄትም ስትልም ምንም ስትልም ጸጉርሽን ቁረጭም ስትልም ብድግ እያልኩኝ ነው የቆረጥኩት ሁሉ እዚህ ውስጥ አለ። ብድግ እያልኩኝ ማለት ነው እየተቀጣው ነበር። ተረዳችሁኝ? ባልቀጣ እሺ ብከራከራት እሺ። ግን ልክ እሷ ስታሸንፍ ግን ብርቱካን ፍሩት አድርጌ ሶኪ ክብርን የመሰለ ነገር የለም። በጣም ራሴን አከብራለሁ፣ ራሴን ወዳለሁ፣ ራሴን አከብራለሁ። ከክብር በላይ ምንም ነገር የለም። አረ እንዳይጠብቁኝ አልሄድም። በቃኝ እኮ አከበርኳትኝ። እዚህ አደባባይ ላይ ነገ ምን እንደሚባል እያወቀች አደባባይ ላይ ሰው ልጅ እንደዚህ ማድረግ ጥሩ አይደለም። ገባችሁ? ሰው ሲያከብራችሁ ማክበር፣ ሰው ሲወዳችሁ መውደድ ነው። እኛ ያክል ጌም እኮ ነው። ህይወት አይጠፋፋ። ገንዘብ ይሄዳል፣ ገንዘብ ይመጣል። እኔ በእንደዛ ማስብ ሰው እንኳን አይደለም። ለአንበሳ ለአንድ ተራ አንበሳ አይደለም። እኔ ሰው ስጪ ቢለኝ ለመንገደኛ አልሰጥም እንዴ?
እንኳን ለማቆሶ ሰስቼ ሰጥ ይቅርና ግን ስለዘጋብኝ ላይክ እንትን ነው ለዛ ነው ኦኬ ችግር የለም አስፋ የሆነ በጣም ደበረኝ ግን ላይክ አልጫወት ሉጣ በቃ ጋይስ አረን ያናደድም አይጠብቁኝ አልሄድም ማርያምን አልሄድም እኔ አልሄድም ሄለን ከመጣች እኔን እንጫወት በላት ከሷ ጋር አሁን እሷ አስሞካላት ኬትም አና ነግሬሽ ነበር ነግረኝ ነበር ከዛስ ምን ዋጋ አለው በቃ ተበላሽ ነገርከኝ እንዴ ሆነ አልሞት ራሴን አልገል ጃፒ መስዬ ነው ዛሬ የምንጫወተው ቤታ ትጫወቻለሽ ማሪ እና ምን ልሰራ ነው የመጣሁት ቲክቶክ ነው የመጣሁት ልሸቅል እንጂ እንጫወት ጋይስ ታብታብ አድርጉልኝ በእናታችሁ አንድ ፍላይ ገብታለች ይሄ ምንድነው እንትኑ ገብቷል ተሳለች አይጻጉሩ ቀሮሽ እንጫወት ኦኬ ቅድሙ ልቀጣልሽ ኦኬ ችግር የለም ነኝ ጀምር እንጂ እሺ እንዳዲስ እንጀምር ኦኬ እሺ ሌትስ ጎ ሁላችሁም ደብታፕ ሲጀምር እሺ ለብልቡ ታፕታፑን ጋር ለብልቡ ጋይስ ታፕታፕ አድርጉ ጀስት በቃ ሌላ ወሬ ነው ታፕታፕ ስክሪን ጋይስ ታፕታፕ አድርጉ ጋይስ ታፕታፕ እያደረጋችሁ ሁላችሁም ታፕታፕ አድርጉልኝ እሺ ታፕታፕ አድርጉልኝ በታፕታፕ ጋይስ 2000 እንግባ እንብለጣት በታፕታፕ 2000 እንግባ 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 ፈርስት ጊፍት ደብል እግዚአብሔር ሆይ በታፕታፕ 2000 እንግባ ፈርስት ጊፍት ደብል ጋይስ ታፕታፕ ጋይስ በታፕታፕ 2000 እንግባ ታፕታፕ ሁላችሁም ምስኪን ስታሳዝኝ ትሉኛላችሁ እንዴት አላሳዝኝ ቤታ ሳሙና ማግኘት ተቀጥተሻል እንዴ? ሁለቴ እዚህ ጋር ሰንጥቆኛል። ታስ ያዘኝ እዚህ መሰል አበጠብኝ እዚህ ጋር ይሄው ሳሙናው ራሱ ማሪ ግምጥምጥ አድርጌ ነው ያስቀመጥኩት። እኮ እኔ ምንድን ነው ታውቃ? ተቆረጠ እዚህ ምላስ ጋይስ ታፕታፕ ጋይስ 3000 እንግባ በታፕታፕ 3000 እንግባ በታፕታፕ 3000 እንግባ በታፕታፕ 3000 እንግባ ጋይስ በታፕታፕ 3000 እንግባ በታፕታፕ 16 ጋይስ 16 አበባ ስጡ 16 ሰዎች ጋይስ 16 አበባ 16 አበባ 16 ውዶች 16 አበባ ስጡ 16 አበባ ስጡ ጋይስ ውዶች ታፕታፕ ሁላችሁም ታፕታፕ ለምን እንደማይቆጥረው ቤታ ግላብ የሚጠቀመው አንድ ብቻ ነው የምንጠቀመው አንድ ብቻ በቂ ነው እንዴ ዝም ብለን እንጠቀም እንጂ ግላብ ዝም ብለን እንጠቀም አንቺ ከሌለሽ እኔ መጠቀም የለብኝም ምን ጉድ ነው ያለንን እንጠቀም ደብሉ እንጠቀም ጋይስ ከ10 ሺህ በላይ ነው ቅጣት እሺ ከ10 ሺህ በላይ ነው ከ10 ሺህ እኔ ራሱ የለኝም እኮ ግላብ መች አሸነፍኩና ነው የሚሰጠኝ ፊፊቲንግ ጋይስ ከ10 ሺህ በላይ ነው ከ10 ሺህ በላይ ነው ከ10 ሺህ በላይ ነው 10 ሺህ እንግባ ጋይስ 10 ሺህ እንግባ ፀጉሬ ልቀይር 10 ሺህ እንግባ 10 ሺህ እንግባ ጋይስ 10 ሺህ እንግባ እንደምንም ብለን 10 ሺህ ደብል ኖት ቲምወርክ ጋይስ 10 ሺህ እንግባ 10 ሺህ ጋይስ 10 ሺህ እንግባ በታፕታፕ ቢሆን 10 ሺህ እንግባ ውዴ ቴንክ ዩ ሶ ማች 10 ሺህ እንግባ ትናንት እንደዛ እያስቀጣኝ ከኔ ጋር ግን አበባ ትሰጣለህ 10 ሺህ ነው ሰናይ ቴንክ ዩ ናው ሰናይ የኔ ማር ሂዊ ቴንክ ዩ ሶ ማች ሂዱ ጋይስ ግላብ ያለው ማን ነው ኮሜንት ላይ ጻፉልኝ ግላብ ያለው ማን ነው ፊፊዬ ቴንክ ዩ ነው ግላብ ያለው ማን ነው ግላብ ያለው ማን ነው? እኔ ግላብ የላቸው መሰለኝ። እስኪ ቆይ ሊውቶች ዘሳፒያን ትሰጭኛለሽ 30 ላይ ዘሳፒያን 30 ላይ ትሰጭኛለሽ ውዴ 30 ላይ ትሰጭኛለሽ 30 ላይ ትሰጭኛለሽ እሺ 30 ላይ ስጭኝ 30 ላይ እሺ ማሪ
30 ላይ ስጪኝ። ግላብ ሰው እሺ፣ ግላብ እኮ ስላችሁ 30 ላይ እሺ፣ 30 ላይ ጋስ ታይሚንግ 30 ላይ እሺ ውዶቼ 30 ላይ። አረ ጋስ ምን ዛሬ ተቀጥጫለሁ። እባካችሁ እናሸንፍ። ጋስ ታይሚንግ ጋስ ታይሚንግ ጋይስ ታብታብ አድርጉ። ዋናን ሰው ደግሞ እንደው ታብታብ አድርጉ። 30 ላይ ልቀቅልኝ። ዘሳፒያን 30 ላይ ልቀቅልኝ። እሺ ውዴ አንድ ቤስ ኦፍ 3 ነው የምትጫወቹው? ማን ደከመኝ። እሺ ጋይስ አንድ ቤስ ኦፍ 3 ነው የምንጫወተው። አንድ ቤስ ኦፍ 3 ነው የምንጫወተው። ውዶች የምንጫወተው አንድ ነው የምንጫወተው ውዶች አንድ ነው። እሺ አንድ ቤስ ኦፍ 3 ነው የምንጫወተው። ዘሳፒያን ልቀቅኝ። ማነው? እሺ ግላብ ያላችሁ ውዶቼ ግላብ ልቀቁ። አንድ ቤስት ኦፍ 3 ነው የምንጫወተው። አንዳንድ ተቀጣተን የምንወጣው ወይኔ ይቀጣሉ እሷ ትቀጣለች። ያ አንዳንድ ቀጥ ነው ጋር ነው። ይሄንን ጌም ነው ጋር የምንጫወተው። ፕሊዝ ቲም ወርክ። አንድ ቤስት ኦፍ 3 ነው የምንጫወተው ውዶቼ። ፕሊዝ ቲም ወርክ ጋይስ ግላቡን እንጠቀም። ካለፈ በኋላ ኧረ መሲ ዛሬ በጣም ነው ያናደድሽኝ ክርስቶስን። ጋይስ ግላቡን እንጠቀመው። በማይሆን ጋስ ታይሚንግ ናው ሰናይ ቲንክ ሶ ማች አልቆጠረልንም። በጣም ነው ማመሰግነው። ጋስ ታይሚንግ 1-0 ነን። ፊፊ ቴንክ ዩ ሶ ማች ዊ ቴንክ ዩ ሁላችሁም ውዶቼ። ናው ሰናይ ቴንክ ዩ 1-0 ነን። እሺ ሄለን እሺ ቤት ቆይ ውዴ ግላብ ማን እንዳለው ስለማላሸንፍ ቅጭን ቤታ ግላብ አለሽ ቤታ ብታሸንፊ ስናይፐር ቀጥሽኝ ልውጣ ቅጭኝና ልውጣ። ኧረ እድልሽን ሞክሪ። ምን ታውቂያለሽ? ምንም አይሰጡም። በጣም እኮ አሉ አይሰጡም። እኔ ስቀጣ የሚያስደስታቸው በቃ ታፕታፖች ብቻ እጃቸው ደከመ። ለምን ተቀጣ መሽነፋችሁ ጋይስ ታፕታፕ አድርጉ። ጽፌላን ነው ታፕታፕ አድርጉ ጋይስ ታፕታፕ አድርጉ ጋይስ። ደብሉ እንጠቀም። ይሄ ጋይስ 1-0 ነው። ይሄንን አሸንፍ ያጣቻለሁ። የቅድሙ ስላልተቀጣች አሁኑን ተቀጣልኝ። የአሁኑን ተቀጣልኝ። ከ10,000 በላይ ነው ውዶቼ። ቅጣት ከ10,000 በላይ ነው። ቅጣት ከ10,000 በላይ ነው ጋይስ። ከ10,000 በላይ ነው ጋይስ። ታፕታፕ አድርጉ። ሪፖስት አድርጉልኝ ውዶቼ። እኔ ቆይ ሪፖስትም ታፕታፕም ጋይስ ሌትስ ጎ ቲም ወርክ። እኔ የምለው ታፕታፕ አይቆጥርም አይደል? እስከዛ ራስ ሚሊዮን ምግባ ታፕታፕ ጋይስ ታፕታፕ አይቆጥርም ማለት በምንም ታሪክ እኔና ሞራው እንኳን ስንጫወት ማለት አይቆጥርም አይደል? ማርያምን አይቆጥርም ታፕታፑ። ለምን እኔና ሞራው እኮ ስንጫወት ባለፈው 9 ሚሊዮን ነበረ። 20,000 ሰው ሆኖ ማለት ነው 2 ሚሊዮን አይቆጥርም። ማርያምን አይቆጥርም ታፕታፑ። ለምን አይቆጥርም? አሁን ተረጋግጥ። ግን ይቆጥራል። አሁን ከ10 ሚሊዮን ነበር። ኖ አይቆጥርም። ለምን እንዳልኩሽ ታውቂያለሽ? ትናንትናም ከትናንት ወዲያም 8 ሚሊዮን 9 ሚሊዮን ነበር። አሁን 20,000 እንኳን ሰው ሆኖ ማለት ነው 2 ሚሊዮን ብቻ ነው ያለው። እንደዛ ሊሆን አይችልም። ከቅድም ጀምሮ እኮ እየነገሩኝ ነበር አይቆጥርም እያሉ ሲጽፉልኝ ነበር። ኢትስ ኦኬ ይሄን ቀጠና ጋይስ፣ ይሄን ቀጠናት እንውጣ ጋይስ፣ ይሄን ቀጠናት እንውጣ። ኮስተር እንበል 14 ጋይስ 14 አባስጡ 14 ሰዎች። ይሄ መጨረሻ ነው ጋይስ። ይሄ መጨረሻችን ነው። አንድ ቀጥቻለሁ። ይሄ መጨረሻችን ነው ጋይስ። ይሄ መጨረሻችን ነው። ኤኒቲንግ ኢዝ ደብል። ይሄ መጨረሻችን ነው ጋይስ። ኤኒቲንግ ኢዝ ደብል ጋይስ። ቲም ወርክ ደብል ጋይስ። ደብል እንጠቀም። ተጋገዙ ውዶች፣ ተጋገዙ። ደብል ነው። ደብል ጋይስ፣ ደብል ሶ ማች። ሂዱበት ጋይስ፣ ሂዱበት። ሚኪ ቴንክ ዩ። ሂዱበት ውዶች። 4,000 ነው የሚቀረን። 4,000 ነው የሚቀረን። ቴንክ ዩ አመሰግናለሁ። ሂዊ ቴንክ ዩ። 4,000 ጋይስ፣ ደብል በእናታችሁ ደብል ነው። ተጋገዙ ጋይስ። ደብል 4,000 ኧረ 4,000 እንግባ። የሺ ጌኔ ነው። 7,000 ይቀርን ጋይስ። ተጋገዙ። ደብል ነው።
ሰጡኝ። በጣም ነው የማመሰግነው ሚኪ ቴንክ ዩ እንትን እንዳንል እኔ ምን አውቄ ወዶቼ ትዕግስቱን ስጠኝ። እኔ መድኃኒዓለም ትዕግስቱን ስጠኝ። እንግዲህ ቤታ ነበር የቀረችን። የቤታን ቅጣት ቀምሰን ነው ጣይ የሁሉም ቀምሰናል። እየዞረ ነው። እሺ ኖ አይ ቅድም እኮ ልቀጣ ነበር ገባሽ ሄሉ። ግን ይሄ ፌራይ መግባባት ስንችል መውጣት አልነበረብሽም። እንዴት ያውላ አታያትም? እንዴ ያጣጣው እኔ ማለት ነው እኔ ምደረብ ነበር እየሰማኋችሁ አልነበረም። እኔ ለራሴ እዚህ የለፈለፍኩ ስለተቀጣው አረ አብሱኛ ነበር እንዴ ነው አይደለም። ስሚው የቅድም አሁን ያለፈ ቅጣት አሁን ይቀጣል። እሰጥሻለሁ አልኳት። አስወጣ ተማመን አጣጩ። ለምንድን ነው የማጣጣው? ገባሽ? ማጣጣት እኮ ያለብኝ ሁለታችን እኩል እየተጫወተን ነው። አንድ ሁለተኛ ነገር ደግሞ አልቀጣም ገባሽ? ላይ እንደዚህ ምን ጭቅጭቅ እየተደረገ ሳይሆን እሷ ስትቀጡ ስትለን ብድግ እያልን አይደል ስንቀጣ የነበረው። ለኪ እሷ ተራሲውን ደግሞ መቀጣት አለባት። እሱ ልክ ነሽ። ማጣጣት አልነበረባት። አረተው ማጣጣት ብቻ አይደለም አልቀጣም ነው ያለችው። አልቀጣም በቃ አልቀጣም ነው የምትለው። የሆነ ነገር ስሰጣት አልቀጣም። ካንቺ ጋር ፉክክር ጀመረኝ። ዘይድ እኮ ስትሸነፍ ተፋፍራለች እኮ ትፈራለች። ቅጣት ማለት ነው አይደለም። አይልሽ እኔ ቅድም ዝም አልኳትኝ። ግላፍ ሲሰጥ ሂዱና አበባ ስጡባት ትላለች ምናምን። ይሄ ምቀኝነት ያዝ። አንቺም ስታገኝ እኔ እቀጣልሻለሁ። ሰው የሚሰጥሽ እኮ ውሃ አይደለም አይደለ? ሰዎች ኮይን የሚሰጡሽ ገንዘባቸው ነው እየሰጡሽ እንድንጫወት ምናምን ነው እንድንቀጣጣ ነው። የሷ ቤተሰቦች ሲሰጡን አክብረን ተቀጣን። የኔ ቤተሰቦች ደግሞ ከሰጡ እንደዛ፣ አንቺም ከሰጡ እንደዛ ተከባብረን ምን መጫወት ያለብን እዚህ ጋር እስከመጣን ድረስ ማለት ነው። ይሄ ፌር አይደለም። የስ አንበሳ አልኳትኝ እኔ ነኝ ያልኩት። እና አንበሳውን ለምንድን ነው የሚጣጣው? አይጣጣማ። ቅጣት እየቀጣዋት ስለሆነ መጣጣት አይደለም። አንበሳውን ትቀጣለች፣ እኔም አንበሳዬን እቀጣለሁ። ቅድም እኮ ምን አገባኝ ብያለሁ፣ ግን ትንሽ አስተያየት ሰጥቻለሁ። አሁንም እኮ አያገባኝም። እነሱ ይግባባሉ በደንብ። እኔ አስተያየት የሰጠው ነው እንጂ አሁንም እኮ አያገባኝም። መሽታንስ ነው አባታችሁ አያገባችሁም ትላላችሁ። ከማላም አባታችሁ አያገባችሁም እነሱ እኮ ያት ሴት ትትላል። ቤታ ደግሞ አትከራከርም መሰለኝ። እኔ ቦን እኔና ዚዳውን እንለቀቅም ስንጨቃጨቅ ሪካርዱን ታይዋለሽ። እንደ እብድ ነው የተከራከርኳት። ሰው ራሱ እንደ እብድ ነው የተከራከርኩት። እንደዚህ ጮህ ያላቅም። ምን አባታችሁ ነው የምትሉት? ሄለን ቤት ያላችሁ ጥቀማላሞች። እኔ ሄለንን ቅጣትሽን የመጀመሪያውን ተይላት አይደል ያልኳት። እሷ ብትሆን ትተውላት ነበር። ግማታሞች። እኔ ስለሆንኩ ተውኩላት አይደል? አብረው ስላልተቀጡ አበቃ ተውኩላት። እሱን እንኳን አይታችሁ እንኳን እንትን አትሉም ደነዞች። ምቀኛ ሲያስተ ፈሪነሽ ነው ብሉ ኤርልስ ፈሪነሽ። እኔ ቤታ ጓደኛዬ ነች፣ አከብራታለሁ። ለምንድን ነው የምፈራት? እግር አውቃው ነው በያቸው። እስኪ ስጡኝ በያቸው። ቆይ ልንገርሽ፣ እንደዚህ በያቸው ሄለን። እስኪ ስጡኝ በያቸው። ተውት፣ ፈሪው ማለቱ ምንም ይደርሳል። ስጡኝና ላሸንፋት በሉ። ማን ጊፍት የላቸውም በታፕታፕ ሲያገዙኝ ነው። እሱን እኮ ነው የምልሽ። ጊፍት ሳይሰጡሽ እንዲያርግ እንደዚህ አርግ ይላሉ። ኤኒዌይስ ሄለን ወይ ይኸውልሽ እንትን አንደኛ ቅጣትሽ ትቀጣለች። አውቃም ሆነ ምንም የሚል እኔ እዛ ስለማያያቸው አታንብቢልኝ ይል እንደው እንዳታነብልኝ ካሁን ወዲህ ምንም ይበል ማለት ያነበብኩ እኮ አይደለም። እኔ እኮ እየመለስኩላችሁ ነው። አንቺ ጋር ብቻ አይደለም ዜድም ጋር እየተነጋገርኩ ፈሪነሽ እያሉ ነበረ። ለምን እኔ ሰው ጋር እንድነጋገር ይፈልጋሉ። እኔ ቅጣቱ አድክሞኛል፣ አልነጋገርም ራሱ እንዴ ቅጣቴን እንትን ልበል ምናሰራችሁ ነው ተቋልተውም እነዚህ ሰዎች። ቆይ ግን ህሊና አላችሁ? ኤልሳ ህሊና አለሽ? አይምሮ አለሽ? ለምንድን ነው የምተዋት እንዴ? የመጀመሪያውን ተውኩልሽ አይደለ ሄለን? እነዚህ ሰዎች አማቸውን እንዴ? ጤነኛ ናችሁ? ተናገሪ ቤታ። እኛ እንቀጣለን ያማቸውን እንዴ? እኛ እንቀጣለን። የቅድሙንም አልተቀጣችም፣ ተውኩላት። አሁን ሁለተኛ ቅጣት ነው። ስሚ አንደኛ ቅጣት ምን ልቅጣትኝ? ቅድም ሳሙና እንትን ይለኛል ብለሻል ቤታ። እንዳንቺ እኮ ማድረግ ይችላል። ላስሽ ቂጤ አድርጉ ስትይ ተለማመዱ። አልተዋትም። ፈንዱን ኮመንቱን ኦፍ አደርጋለሁ። ሂዱ እዛ ጻፉ ደፋሮች። እዚህ ደግሞ ቀዘናቸው። አንደኛ ቅጣት ሊጥ በጥብጠሽ ተቀቢ ከፊትሽ እስከ አንገትሽ። ሁለተኛ ቅጣት ይሄ ጨዋታ ነው፣ አለቀ። ሁለተኛ ቅጣት ሁሉን እኮ ተቀጠን ጨረስ ነው እኮ መድኃኒዓለም አባቴ ወይ እንቁላል
3 እንቁላል ጥሬ እንቁላል ጠጪ። ለጤናሽም ጥሩ ነው። ሶስተኛ ወይኔ ጉድ ቅጣት ምን ልንገራት? አሁን መልሼ ውሃ ውስጥ እኮ ነው የምንነካከረው። ኦኬ 3ኛ ቅጣት 2 ቃሪያ ቢ ጨርሻለሁ። 2 ቃሪያ ለዛው ማዝኝልሽ ነው ሂጂ። ሳሙና በለችበታለሁ ቃሪያ ከደገምኩበት ሌላም ተቀጣ ትውጣ። እኔም ሰው ነኝ ውዶች፣ እኔም ሰው ነኝ። እኔም ጊፍት የሚሰጠኝ ሰው እንድቀጣ ነው። እኔም እዘኑልኝ። አታንብቢልኝ ለሚዩት ነው ማድረግሽ። ታነቢኔም ክፉ ቃል እናገራለሁ። አታንብቢ ምንም ቢሉ አልሰማቸውም። ስለማላያቸው አፋቸው ይዛሉ። የኔ ልጆች ስላሉ ነው አይመለከተኝም። ክብር አላቸው ነው። ግን ማርያምን ማንም እዚህ ምንም ያለ የለም። በቤቴ አቸው ይበሉ። ሶኬኔ ስለማላያቸው ይሳደቡ፣ ደግማቸው ይወጣሉ። ሊጥ አረ ሊጡን በቃ ሊቀባው እንታጠባለን። ምላሴ ከሆነ ቃልት ይጫረ ሊተለቀለቂና አንደኛ ሽውጭ ለቅ ሙሉ ከነፀጉርሽ የለን ከነፀጉርሽ ሻወር ገበከ ሙሉን ነው ሊተለቅለቅ ያልኩት እኮ ከነፀጉሬ እንዴ ይለቃል ሌላ ቀንን ስለምንጫወት እንደዚህ ከማርኩሽ አይሆንም። ይለቃል ሻወር ላይ ሊገልብጭና አንደኛሽን በዛው ግቢ። ሌላ እሺ ያይሽ ደግሞ ወፍራም ነው የበጠበጥሽው። በቃ በዛው አንቺ በርበሬው ምን ይሄን በርበሬው ነው ፊትሽ ላይ የሚወጣው እንደዛ በርበሬው ነው ፊትሽ ላይ ወይኔ ፊቴ ነው ቀልቶ ነው ቅጣት ደግሞ ብዙ ነው የተቀጣው ዛሬ ፊትሽ በርበሬ ቅድም ያረገችው በርበሬ ነው የመጣብሽ በቃ ነገ ትገቢያለሽ። ቆይ ቤታዬ አይሰማኝም። ቆይ እጠብቅሻለሁ። ጀርባዬ ታመመ። ምን አልሽኝ? በቃ እሺ፣ ነገ ከገባሽ እንገናኛለን። ልወጣ ነው። እሺ 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 ቻው። እሺ ይሄንን በቃ ይሄንን ፍሩት አልበላም ብዬ ነበር። ይሽከረከራል አናቴ ላይ እንደምሽ አንቺ ቁጭ ብለሽ ይሰጥሻል እኮ ከናሆም ጋር ያይ በቅጣት በሚጫወቱት ቀንቼ እኮ ነው ዶቼ ቀናሁኝና ለምን እኔ ማልጫወትም አልኩኝ። ስሙኝ እኔ ልንገራችሁ ከነናሆም ጋር
እኔ ነገር አሉባልታ ጭቅጭቅ ንዝንዝ ስልችት ያለኝ እንደው በምን አማርኛ ባስረዳችሁ ደስ ባለኝ። በቃ አሉባልታ አልፈልግም፣ ነገር አልፈልግም። መመላ ሲሳደቡ አሁን ትናንትና የሚያችን ፊንገር የሚያንም እቴቴም ፓስተር ቆለጦም ሲሳደብ ነው ይከሩ። ይሳደቡ በደረቁ ሲሳደቡ ለው ሲሰነጠቁ ያሉ ለማንም መልስ አልመልስም። እሺ ናውጣ አንተ ተማህይም ጭራሽ ፍርታም ይለኛል እንዴ ቅጣቴን ሳይቀጡ ይወጥ እና እኔ በጣም ምስኪን ሰው ስለሆንኩ ነው መቤቴን እንትን ማለላቸው ተቀጭ ሲባል ያው ለቅጣት እየተቀጣ ስለዛ እኔ ከማንም ሰው ጋር አይኖ የ2 ሚሊዮን ላይ ደርቆ ቆሟል እኮ ከማንም ሰው ጋር መጨቃጨቅ አልፈልግም። ሲሳደቡ ነው ይሳደቡ። ህዝብ ታዝቧቸው ሰልችቷቸው ኮመንቱ እንዳለ ሰዎች እኮ የሆነ ወሬ ስታወሩ አትሊስት ግማሽ ሰው ተቀባይ መኖር አለበት። ለሰው ነው የምታወሩት። አረ ወይኔ ለሰው ነው የምታወሩት። ጋይስ የምታወሩት ወሬ ለሰው ነው አይደለ? ሰው እንዲያዳምጣቸው አትሊስት ግማሽ ሰው ተቀባይነት ለማግኘት ሰውን ለመቀየርና መጥፎነቴን ለማሳየት ነው አይደለ? ሰዎች የሚሰድቡኝ እነዛ ሰዎች ተቀባይነት የላቸውም። ኮመንቱ ይሰድባቸዋል። ምን ይሰድባል? ደግ አደረገች እንኳን አደረገች። ሰው ለማንም የሚያወሩት እኔ ለማንም መልሰው ተሳድበው ይደሩ። ምንም አይመለከተኝም ውዶቼ። ምንም በቃ ይሳደቡ፣ ደስ ያላቸውን ይበሉ። እኔ ጌሜን እቀጠቅጣለሁ እወጣለሁ። እነሱም ቢልላቸው ያደርጋሉ። በነገራችን ላይ መስኮት ስለከፈትኩ ነው ዝንብ ሆኖ ሳይሆን መስኮት ስለከፈትኩ ፍሩት ምናምን ስላለ ነው የሚመጣው። እሺ ቆረቆራም እንትን ከከፈትኩኝ ይመጣል ሁሉ ጊዜ። ሁሌ ፍሩት የበላው ቀን ነግራቸዋለሁ። ጣፋጭ ፍሩት የበላው ቀን እንደዚህ ከመጣ ይመጣል። ይሄ ደግሞ ሁሉም ቤት ያለ ነው። ስሙኝ ውዶቼና በተረፈ እኔ ለማንም ማስረዳው ነገር የለኝም። ለማንም እንትን የለም። መሳደብ የፈለጋችሁ ተሳደቡ። ስንት ዓመት ተሰዳድቤያችኋል። ስንት ዓመት ተረጋግጫለሁ። ቤታ አሜሪካን እያለች አሁን ለምናለሁ እግዚአብሔር ገነት ግቢ ብሎ ቢፈቅድልኝ ሲኦል እየተለመነ ከሆነ መድኃኒዓለም ይቅር በለኝ ብዬ ሲኦል ለምኜ አንተ ይቅርታ አባት ነህ ወደ ገነት መልሰኝ ብዬ እመለሳለሁ። አስረግጬ የምነግራችሁ አስረግጬ አሜሪካ ሆና ነው እናንተ የምትሉት እግዚአብሔር ፈቅጄልሻለሁ ገነት ግቢ ብሎኝ ማለት ነው። ዞር ስር ጓደኞቼ ቲክቶክ ያሉት እየለመኑ ቲክቶክ ላይ ባያቸው ማለት ነው ሲኦል ባያቸው ውዶቼ ለአንድ ቀን እድል ስጠኝ ፈጣሪ ወይ ብዬ ሲኦል ተመልሼ ለምኜ ወደ ገነት እገባለሁ። ይሄንን ነው የማደርገው። እንዲህ ቁርጥ ያለ መልስ ልንገራችሁ። ቁርጥ ያለ መልስ ወደ ሲኦል ተመልሼ ለምኜ ወደ ገነት እገባለሁ። እናንተም ቢሆንላችሁ ታረጋላችሁ። እናንተም ሰው ቢመለከታችሁ ደስ ይላችሁ እንዴ? ድስት የምግብ ድስት ጭንቅላታችሁ ላይ በጫማዋ ስትጠጡ የነበራችሁ ሰዎች በጫማዋ ስትጠጡ እኔ በጫማ እንኳን ውሃ ጠጥቼ አላውቅም። በጫማዋ ስትጠጡ ምን ስትሉ ስትንከባለ እኔን የመናገር ሞራል የላችሁ። አሜሪካ ላይ ማንም ስንት ሰው አይደል እንዴ አሜሪካ ላይ ሆኖ የሰው ልጅ ገላይን ከመሸጥ አይሻልም? ሰው ከማጋደል አይሻልም? ሃይማኖት ከመሳደብ አይሻልም? ፈን እያደረኩ እየሳቀን እየተጫወተ እንደ ነጮቹ ሌሎች ዜጎችን እስኪ ሰርች አድርጋችሁ ተረዳችሁ ውዶች? ሌሎች ዜጎችን አይዋቸው እስኪ ከናንተ ጋር እንዲያፈር ትብላ አንቺ ማትወልጂ አንቺ መካን አንቺ ወልደሽ ማህፀንሽ እየተባልኩ ከምሰደዳደም ማለት ነው። ቁጭ ብዬ መጥቼ ከጓደኞቼ ጋር ከኩዮቼ ጋር ከጠነዙ አሮጊት ከጠነዙ ሽማግሌዎች ጋር ከሚሆን ከኩዮቼ ጋር ጌም እየተጫወቱኝ ገንዘቤን ስርት አድርጌ ውጥት የሚሰጠኝ ካለ ይሰጠኛል፣ የሚወደኝ ይሰጠኛል፣ እኔም ለምወደው ሰጣለሁ። አለቀ። ህይወት ይቀጥላል። እኔን አታሳቅቁኝም። አሜሪካ ሆኖ ሰው ፒምፖቹን አላያችሁም እንዴ? አሜሪካ ይሆኑ አይደል እንዴ የሴትን ገላ እያሻሻጡ የሚኖሩት? እኔ እንደዛ ከምኖር ገላይን ከምሸጥ ውሃ መታጠብ ምን ችግር አለው? ተረዳችሁን? እንደናንተ የቀጠቀጥኩት ሰው የለም። እንደናንተም ትክክለኛ ከለራችሁን ለህዝብ አሳይቻለሁ። ማንነታችሁን ለህዝብ አሳይቻለሁ። ክፋታችሁ፣ ምቀኝነታችሁን አሳይቻለሁ። በቃ ማንነታችሁን በደንብ አድርጌ ነው ለህዝብ ያሳየሁት። በደንብ አድርጌ ከዚህ በላይ እኔ ለህዝቡ ትቻቸዋለሁ። እናንተ ለህዝቡ ትቻቸዋለሁ። ማንም ሰው ነው የሚጫወተው፣ እጫወታለሁ። ለምን አልጫወትም? እነ ማሜ ይጫወታሉ፣ እነ ዲቦራ ይጫወታሉ፣ እነ ሄለን ይጫወታሉ፣ እቺም አሁን የተጣለው አትጫወታ ሁሉም ይጫወታሉ። እነ ፍራይዴ ሲጫወቱ ነበር፣ እነ ጃ ሁሉ ይጫወታሉ። ዋይናት እኔ ማልጫወትበት ለኔ ሲሆን ነው የማይፈቀደው ሁሉ ነገር ለኔ ለቤታ ሲሆን። ለምን ተጽዕኖ ፈጣሪ ነኝ። ማንም ሌሎቹ የምትናገሩ የሚሰማቸው የለም። እኔም ቤታ የምትናገሩ ለምሮ ገንዘቤ ዲባባ ስለሆነ ገንዘብ ስለማስገኝላችሁ እንትን አለኝ፣ ጥቅም አለኝ። ሌሎቹ ብትናገሯቸው ማን ዞር ብሎ ያያቸዋል። ቤታ ስትሉ ግን እይታ አላችሁ። ለምን ገንዘብ ነኝ፣ ገንዘብ ነኝ። እናንተም እኮ በኔ እየሸቀ አሜሪካ አይደለን አሜሪካ ተቀምጣችኋል እንዴ? አሉባልታ የምታወሩት ስለሰው
ከበለጣችሁ 14 ዓመት 15 ዓመት ሶሻል ሚዲያ ስትጠቀሙ እንደዚህ አይነት የህዝብ ፍቅር አላገኛችሁ፣ እንደዚህ አይነት ደጋፊ አላገኛችሁ፣ እንደዚህ አይነት ጊፍት አይሰጣችሁ፣ ስጦታ አይሰጣችሁ። በዘመናችሁ ከኋላ የመጣች አንድ የስንት ታናሻችሁ ስለበለጠቻችሁ አበዳችሁ። ነገም እጫውታ ነገም ደግሞ ሌላም ነገር ቢመጣ ሌላም ነገር ውስጥ ተሳተፋለሁ። ይሄንን ነው አስረግጬ የምነግርህ። ሌላም ነገር ቢመጣ ይሄ ቀርቶ ደግሞ የቅጣት ጌም ቢቀር ማለት ሌላ ነገር ቢመጣ እሱም ላይ ተሳተፋለሁ። እሱም ላይ አታጡኝም። እኔን ከሶሻል ሚዲያ ብትሳደቡም ነገም ማታም እገባለሁ ሁሉ። አሜሪካኖች በገዛ ሀገራቸው ነጮች በገዛ ሀገራቸው በተወለዱበት ባደጉበት መማር መስራት በሚችሉበት ሀገር ተቀምጠው ሴሌብሬቲ ይሆኑ ምን ይሆኑ እንዴ? አላያችሁም እንዴ? እነሱ እየተጫወቱ እኔ አንድ አፍሪካዊ ከሰው ሀገር ተሰድጄ የመጣው ብጫወት ምን አባታችሁ አገባችሁ? ገና እጫወታለሁ። ገላይን አልሽጥ፣ ሰው አላገዳድል፣ ሃይማኖት አልሳደብ፣ ዘሮችን አላባላ፣ በራሴ ሰውነት እንደፈለኩ መቁረጥ አይደለም መቆራረጥ አይደለም መፍለጥ አይደለም። ገና በበርበሬ ሁሉ ስጣጠን ታዩኛላችሁ። እናንተ ገንዘብ ከየትም ማምጩ ዲቦራ እንዴነሽ የኔ ውድ ከየትም ማምጩ ዱቄቱን ፍጩ ነው አይደለ ጨዋታው። ከየትም ማምጡትን ገንዘቡ ይግባ እጃችሁ ላይ። ከየትም ማምጡት ገንዘቡ ይግባ። ከየትም ማምጡት ምንድነው ጉቺ የምትሉኝ? ቆይ ከየትም ማምጡት ገንዘቡ እጃችሁ ላይ ይግባ። ምንድነው ጉቺ የምትለው? ቆይ ልክፈትላት። ክፍት ነው በሏት። ከየትም ማምጩ ዱቄቱን ፍጩ ነው። ከየትም ላምጣው እንቀጥላለን። የሚቆም ነገር የለም። ማንንም አልሰማም። እኔም ብቻ ለማሸማቀቅ ይመጣሉ። እኔም ብቻ ሌላው ሲጫወት ቅናት አይደለም። ሌላው ሲቀጣጣ ቅናት አይደለም። ለቤታ ሲሆን ግን ሁሉ ቅናት፣ ሁሉ ክፋት። እነዚህ ሰዎች እኮ ጋይስ መልካም የሰራሁትን እንኳን እስኪ በስህተት አመስግነው ያውቃሉ? መልካም የሰራሁትን ነገር በእርዳታው በጥሩ ነገር ስሳተፍ በድምጽ ሲሆን አንድ ቀን አመስግነውኛ ያውቃሉ? አያውቁም። ቢያንስ እንኳን እኮ በጥሩ ጊዜ ያመሰገኑኝ ቢሆኑ እሺ እንኳን እኔ ነኝ የተሳሳትኩት እላለሁ። ሁሌ ግን እኔ መተቸት፣ ሁሌ ግን እኔ ለማሳቀቅ መሮጥ ነው። ማታ ጫወታለሁ ገና። አቤት ጉቺ እየጻፉልኝ ነበር። ከሻወሮትሽ ነው ያ ቅጣት ተቀጥቼ ነበር። እኔ እኮ በነገራችን ላይ አንዴ ቆይ እሺ ውዴ ልዝጋው። በነገራችን ላይ እኔ ቁጭ ስል እኮ ማለት ነው በዘመናችሁ ያላያችሁትን አቦቺ በእናትሽ አንቺ አንድ አረብ ትልክብኛል ልታሳብደኝ ነው። ወይ እንደዚህ ለላክልሽ አይ ወይ ልዝጋው። ዘጋውትኝ። ስሙኝ እኔ ቤታ ቁጭ ብዬ እየቀለድኩ ምናምን ራሱ ማለት ነው ብዙ ጊፍት ይወረደልኝ ሰው ነኝ እኔ። ጊፍት ብርቅ የለኝ፣ የቪው ብርቅ የለኝ። ቪው አይታችኋል፣ የሰው መውደድን አይታችኋል። እስከ ልክ እስከ አፍንጫዬ እንዲተንጠባጥቧል። እና እኔ ምንም ብርቅ የለኝ። ግን እኔ ልክ በቃ ማንኛውም ሰው እንደሚያደርገው አብረን ምናምን ፈታ ከሁሉም ጋር መጫወት መዝናናት ነው። ለምን አይምሮዬ እንዴት ነው ቢዚ ይሆናል ከሰው ጋር ከመመላለስ። አሁን እኔ ዝም ብዬ ቁጭ ቤ ከነናውም ጋር ብጫወት አውቀዋለሁ። መጀመሪያ እነናውም እስኪገቡ ድረስ ሰው ሳደባለው ምናምን 20 ሺህ ሰው ነው ዛሬ ያየኝ። ምንድነው ብርቅ ነው ሰው በብዛት ሰው ስለበዛላችሁ ህይወቴ ይለወጣል ነው። ከ20 ሺህ ሰው 10 ሰው መልካም ሰው ካለ ለእናንተ በቂ ነው። ይህንን ነው እኔ የማምንበት። እሺ በሰው ብዛት አይደለም። 20 ሺህ ሰው ዛሬ ያየኝ። ምንድነው ምን ተለወጠ በህይወታችሁ? ተረዳችሁ? እና እኔ የምፈልገው በቃ ነገር አልፈልግም። በቃ 5-6 ዓመት ተጣለው ከእድሜ እኩዮቼ ጋር ነው መሆን እንፈልገው። በቃ መጫወት፣ ፈታ ማለት፣ መዝናናት፣ እርዳታ ካለ የአቅሜን መሳተፍ፣ ድምፅ መሆን ካለብኝ በቃ በአግባብ ድምፆኝ ህይወቴን መኖር ነው የምፈልገው። በቃ የኔ እኩዮች እንደፈለጉ እየሆኑ እኔ ላይ ነው ትኩረት የምታደርጉት ነው። ዛሬ ምን የተናገርኩት ለአንዴና ለመጨረሻ ነው። ልቤ ውስጥ ያለው ነው ያወጣሁት። ከዚህ በኋላ እኔን በእንደዚህ አይነት ነገር አታገኙ። እመጣለሁ። ማታ ዲቦራ ተገቢያለሽ፣ እንቀጣቀጣለን። ጠዋት አንዱን አገኛለሁ፣ እንቀጣቀጣለን፣ እንጫወታለን። ማስታወቂያ ካለ እሰራለሁ። የፈለኩትን ነው እዚህ ቲክቶክ ላይ ማድረገው። ከማን ጋር መጫወት እንዳለብኝ እናንተ አትመክሩኝም። ከፈለኩት ሰው ከሰይጣን ጋር አስቀምጬ ጨገር ካለው ሰይጣን ጋር አስቀምጬ ይጫወታል። ማንም ምንም አያመጣ። ስድብ ነው። ተሳደቡ። 5 ዓመት ተሳድባችኋል። ምንም ለውጥ አላመጣችሁ። ምንም እንደው ምንን ከፍታ ላይ ያስቀምጣችሁ። የዛሬ 5 ዓመት ቤታ እኔ እንዲህ ነበርኩኝ ነው። የዛሬ 5 ዓመት እኔ ቤታችን ነበርኩ አልነበርኩም። ከትንሽ ተነስቼ ነው ዛሬ ያለውበት ሰው ያየኝ። ኦኬ ቀልድ አይደለም። ይሄ ሁላ ህዝብ ሰብስቦ ማስቀመጥ ቀልድ አይደለም። ለምቀኛና ለቀናተኛ አረ ምናምን ትላላችሁ ነው። ከ30 ሰው እያየኝ
100 ሰው እያየኝ 1000 ሰው እያየኝ 20,000 ሰው 100,000 ሰው እንደዛ እያየኝ የቀጠልኩትኝ ለዛውም ተሰድቤ ተዋርጄበት ነው። ኦኬ በቀላል እዚህ ላይ አልተቀመጥኩም። ኦኬ መንገራችሁ አስረግጬ እንደውም ልካችሁን ዛሬ አይበቃኝም። የሰይጣን ጨገር አይቼዋለሁ። የሰይጣንን ጨገር ጋይስ የሰይጣን ጨገር ራሱ አልኳቸው። የሰይጣን ጨገር ያለበት ራሱ ቢመጣ ውስጤ ደስ ካለው ቤታዬ ተጫዋች ካለኝ ጮታለሁ። አሁን ተረጋጊ። ሌላ ወሬ እናውራ ነው ውዴ። ለምን መሰለሽ ሁልጊዜ እኔ ላይ ነው ተጽዕኖ የሚያሳድሩ። ተረዳሽኝ? ላይክ እኔ እኮ እኔ ብቻ አድርጌው ቢሆን ቢሰድቡኝ ኦኬ ተቹኝ፣ እኔ ነኝ ጥፋተኛ አላለሁ። ሰው ያደረገውን ነገር ነው ማድረገው። ከሰይጣ ሰው አልገድልኝ። ተገዳደሉ እያልኩ ተፋለጡ፣ አንገታችሁን ተቆራረጡ አልን። ድሮ እንኳን ፖለቲካ እንኳን ሰው አንገት ተራረዱ እንኳን አልልም። ላይክ የኔ ነገር ሲሆን አውቃለሁ፣ ተጽዕኖ ፈጣሪ ነኝ፣ አምኜበታለሁ፣ ገንዘብ አስገኛቸዋለሁ። አላበዙትም? እንዲያውንስ ይህንንም ደግሞ የምናገረው ጉቺ ለአንዴና ለመጨረሻ ጊዜ ነው። ከዚህ በኋላ እገባለሁ፣ እጫወታለሁ፣ እዝናናለሁ፣ እገባለሁ፣ እጫወታለሁ። መጨፈር ካለብኝ እጨፍራለሁ። ማናችሁንም መልስ አልፈልግም። በዛውንስ ለእኔ ሲሆን ሁሉ ነገር ተብላ። እሺ ጉቺዬ አሁን ወደ አንቺ እንምጣ። የተቦለካችሁ ሰዎች ዘላለም እንደማትወጡ እሺ። ብርግድች ደግሞ ምን መስራት? ለምንድን ነው ውዴ የፈለግሽኝ? ጉቺ እየፈለገችሽ ነው እያሉ ዝም ብዬ እንድናወራ ነው። ጌምሽን ስለከጨረሰች እንድናወራ አልኳቸው። ኧረ እኔ ገና ሻወር ወስዳለሁ፣ ፀጉሬን ታጠባለሁ። ዲቦራ ማታ ትገቢያለሽ? ማታ እንቀጣቀጣለን። ማታ በኢትዮጵያ ስንት ሰዓት ነው የምንገባው? እገባለሁ ማታ እገባለሁ። ውዶቼ ትሰጡኛላችሁ አይደል? የሚሰጥ እጆች አይድከሙ። ሌሎቹ ነው እኮ የሚሰጥ አይደክመው፣ የማይሰጥ ነው የሚንጫጫው። የማይሰጥ ነው እንደ ቆርቆሮ የሚንጫጫው። ይደክማቸዋል። ያጨብጭቡልኝ ውዴ። ፍቅር ስለሆንኩ ነው የሚያጨበጭቡልኝ። ፍቅር ስለሆንኩ ያከበረኝን ስለማከብር ከትንሽ እስከ ትልቁ ያጨብጭቡልኝ። ቢጨበጨብልኝ ያምርብኛል። ጋይስ ትሰጡኛላችሁ አይደለ? ያላችሁ ካላችሁ ትሰጡኛላችሁ አይደል? ዘላለም አዎ ትሰጡኛላችሁ። እኔም ሲኖረኝ እሰጣችኋለሁ። እንጫወታለን፣ ፍቅር እንሆን። ቴንኪው። በወጣ ይተካ የኔ ማር፣ በወጣ ይተካ። እኔም እሰጣችኋለሁ፣ እናንተም ስጡኝ በፍቅር። ቲክቶኩ፣ ሶሻል ሚዲያው የሁላችሁ የጉቺም ነው፣ የቤታም ነው፣ የዲቦራም ነው፣ የአበበም ነው፣ የቆለጥም ነው፣ የጂኒም ነው፣ የሁላችንም ነው። ሶሻል ሚዲያ ብቃት አቅም ካላችሁ ተጠቀሙበት። የእናንተ ያለው እንጀራ ማንም ይሻግታል እንጂ ማንም አይበላው። ለኔ ያስቀመጠልኝ ጌታ ብትሳደው ባትሳደው ያመጣዋል። ሁላችሁም መጫወት ተጫወቱ። ሁሉም ቲክቶክ ይበቃናል አትባሉ። ቲክቶክ ይበቃል፣ ለማናችንም ይበቃል። ሰው አንዱ ሲሰጠው ችጋራም አትሁኑ። ደግሞ ዛሬ ምን ላይ ነው የተቀመጥሽው? ስሚ ሻወር የምትወስጂበት የለበስኩት? አዎ እኮ እሱ ቀይሪው፣ ቅዝቃዜ እንትን እንዳይልሽ። ኦኬ ችግር የለውም። ቅዝቃዜውን እራሱ መተዋለሁ። ዛሬ ጉቺ ሀብታም መስላለች፣ ተንቀባረረች። ምን ላይ በርጩማ ላይ ተቀምጣ የትናተቁም ክለብ ውስጥ የሚቀመጠው እኮ አለኝ ወንበር፣ የባሩ በፒንክ አለኝ የባሩን ወንበር። ዲቦ ስሚ ፍቅሬ ማታ ትገቢያለሽ። ዲቦራ ዛሬ ለምን አንቺ በገባሽ ውዴ፣ አንቺ በገባሽ ሰላማችን። ስሚ ማታ ትገቢያለሽ ዲቦራ፣ ማታ እንቀጣቀ። ዛሬ ለምን አልገባሽም? ጥሯት እያልኩ ስጽፍልሽ ስቀሰቅስሽ ነበርኩ። ዛሬ ትገቢያለሽ ውዴ። ኧረ ነይ ጓደኛዬ ግደኝ። ስማ ይነገርም ማሬ ማታ እንገባለን። ለምን ዛሬ አልገባሽም ዲቦራ? ጋይስ ስንቴ እንደደወልኩላት እቺ ብቃ እንደሬሳተኝ ዛሬ እንደ አንቺ አቅም አነሰኝ። ስንት ሰዓት ከነስሪ ፍቅር ሰዓት ሁለት ሰዓት እንደተኛ ታውቂያለሽ? 2 ሰዓት ነው እኮ ጋይስ። ማሪ ቲክቶኩ ይበቃናል፣ አብረን እንለምናለን፣ ይሰጠናል። አለቅ ደግሞ አሁን እየለመንን አይደለም፣ ባይዘው በፊት ነው እየለመንን ነበር። አሁን ጉቺ ስሚ ዲቦ፣ ጉቺም ጥያቄ ለጠይቅ። አንዴ ከኔ ጋውሪ አሁን እየለመንን አይደለም፣ ማወቅ ያለብሽ አሁን ህዝቡን እንዴ ምን ጉድ ነው? እሺ ምን ተፈጠረ ደግሞ? ወይ ጉድ! ምን ነቀላችሁ? ቆይ አንዴ ይቅርታ።
አሁን እየለመነን አይደለም። ከኔ ጋር አውሪያ ታዲያ ከኔ ጋር ታውሪ። አሁን እየለመነን አይደለም። ህዝቡ ወዶ ፈቅዶ አሁን ለምሳሌ ይኸውልሽ ቤታ አንቺን ስቀጣሽ አንቺን የሚወድሽ አንቺን ላለማስቀጣት ይሰጥሻል። ወይ ደግሞ አንቺ ስትቀጪ እየተቀጣሽ ስለሆነ እኔን እንድትቀጪኝ ይሰጡሻል። ቢኮዝ እኔ ብቻ ቀጪ ሲሆን ጌም ፌር አይሆንም። ገባሽ? ተረዳሽ? ደግሞ እኔ ደግሞ የኔ ፋሚሊዎች ደግሞ አንቺ ስትቀጪ አይደለም ፋሚሊ ያለው ነው የተዝናናው በቃ ፈታ ያለው ሰው ይሰጣል። ዝም ብሎ ጆይን የሚለው እኮ እዛ ጋር አሁን ለምሳሌ የሆነ ሙቪ ለማየት የሆነ ቦታ ለመሄድ ዝም ብለሽ ትከፍያለሽ አለመዝናናት ትርኢት ለማየት እንደምትከፊው እዚህ ሶሻል ሚዲያ ላይ ያለ ሰው ደግሞ እየተዝናና ጊፍቱን ይሰጣል። አለቀ። በፊት ልመና ካልሽስ ቆይ ዲቦራ ልመና ካልሽስ በፊት ነው ልመና። ቢካዝ በፊት ቁጭ ብለን በእናታችሁ ስጡ ምናምን አይደል የምንለው? ያ እንደዛ ነው የምንለው። አሁን ግን እያዝናናን ነው እየተዝናና ነው ህዝቡ የሚሰጠው ፈቅዶ ወዶ ነው የሚሰጠው። እሺ ቆይ ዲቦራ ልጠይቅሽ ማለት ነው። ዲቦራ ልጠይቅሽ አሁን ለምሳሌ ይሄ ህዝብ ስተት እየሰራን ቢሆን መጥፎ ነገር እየተደረገ ከሆነ ማለት ነው እስኪ ልጠይቅሽ 10,000 ሰው 8,000 ሰው ዛሬ አይተሻል 20,000 ሰው ቁጭ ብሎ ማለት ነው ቁጭ ብሎ ታብታብ እያደረገ ምናምን እንደውም ዛሬ ታብታቢ ስለማይሰራ ደርቆ ቆሟል። ተረዳሽኝ? እንደማይሰራም ብሎ ረጅም ሳንና አሁን ትናንትናም ከትናንት ወዲያ 8 ሚሊዮን 9 ሚሊዮን እያስገቡት ታብታብ ማለት ተደስተው ቢያዩ እንጂ ብልግና መጥፎ ነገር የማይሆን አግባብ ነገር ባንሰራ ታብታብ አያደርጉም ነበር። ተረዳሽኝ? ዲቦራ ታብታብ አያደርጉም። ይሁላ ሰው አይሰበሰብም፣ ጊፍት አይሰጠንም። ስተሰርተናል ማለት ነው። ህዝቡ ይቃወመን ነበር። ግን ሁሉም ተደስቶ አንቺን አሁን ምንድን የሚሉሽ ማሜጋ ግቢ አስወጫት እሷን ግቢ ይፈልጉታል። ላይክ ፍላጎት አላቸው ይፈልጉታል። ለማየት ይፈልጋሉ፣ ይዝናናሉ። ማለት ጊፍተር ብቻ ሳይሆን እኮ ይኸውልሽ ጊፍተሩ ብቻ ሳይሆን ህዝቡም እየተዝናና ነው። እሱን ዲቦራ ከኔ ያረጋል ምናምን አሁን ኖርማል ጌም ስንጫወት ለምን ተጫወቱ? እኔ አሁን ቅድም ማለት ነው አይሳደቡም። ልክ ጌም ስትጀምሪ ማለት ቅጫት ቶሎ በሉ ስጧት፣ ኧረ ስጧት ምናምን እያሉ ነው ሁሉም አይደለ ግላፍ ያለው ምናምን አብረው ነው ተባብረው አይደለ ታብታብ የሚያደርጉትኝ። ሰው ቢደሰት ነው እንጂ መጥፎ ስህተት ብንሰራ እኮ ህዝቡ እንዳለ ተቃውሞ ይወጣል። ገባሽ አይደል? ሁሉም ሰዎች ይቃወሙን ነበር፣ ግን ማንም ሰው የተቃወመ የለም። 20,000 ሰው አፉን ከፍቶ ቁጭ ብሎ እያየ ተመችቶታል እኮ ማለት እኮ። ለምንድን ነው ጥቃቅን ሰዎች የሚናደዱት? ለምን በቃ ከመስረቅ አይሻልም ጋይስ? ሰው ተገዳደሉ ከማለት አይሻልም? የአንዱ ሙስሊምን ከመሳደብ ክርስቲያንን ከመሳደብ አይሻልም? ሃይማኖትን ገስት እያስገቡ ከማባላት አይሻልም? በቃ ራሳችንን እንችለን እንዝናናለን፣ እንጫወታለን። በህይወታችን ገመድ ተሰቃቀሉ አልተባባልም። ተረዳችሁኝ አይደለ? ህይወታችሁን አጥፎ አልተባባልም። የሆነ መጥፎ ነገር ራስን የሚያጥፋ ነገር አይደለም። በቃ በርበሬ ማድረግ ውሃ ማድረግ ምንድን ነው? ታጠነን አይደል እንደ ኢትዮጵያ ውስጥ ያደግነው? በርበሬ በዳቧቸው ውስጥ አይደል እንደ ቤት ተዘግቶ ስንቱ ነው ቤት ተዘግቶ በርበሬ በጣን ተደርጎ በር ተዘግቶ ስንቱ ነው ሲታጠን ያደገው? በርበሬ አጥኛት ይባላል። ዛሬ ለቅጣት ሲሆን ግን እንደ ክፋት ታየ ማለት ነው። ለምን ሰው በልጧችሁ ሲገኝ ሰው ተሽሎ ሲገኝ ሰው በቃሉ ባልታ ነው ሁሌ መወራት ያለበት። ዲቦራ አሁን ሰው በቃ ጌም ነው የሚፈልገው፣ ጌም ነው የሚፈልገው። ቃሉ ባልታ ሰልችቶታል ይሄ ህዝብ። ወሬ ሰልችቶታል። ጥልሰ ሁሌ ስትመጡ አንቺ ግማታም፣ አንቺ ደንቆሮ፣ አንቺ እንደዚህ ብለሽ ሰው ሰለቸው። በቃ ሰው ከስራ ይወጣል፣ ቢዚ ነው፣ ላይፍ ቢዚ ነው፣ በየሀገሩ አለ። በቃ መጨናነቅ አይፈልግም። ይመጣል መዝናናት ነው፣ ይመጣሉ መዝናናት ነው። በቃ ጋይስ ወሬን የሚሻለው ጌም ይሻላችኋል? እስኪ እንደው እግዚአብሔር እንገር እስኪ ኮሜንት ማውቅ ፈልጋለሁ። ማርያም ወሬ ነው የሚሻላችሁ? የሰው ልጅ እንደዚህ እየተቀጣጣ ፈታ ያለ ጌም ቢጫወት ነው የሚሻላችሁ? ወይንስ ስለ እንትና አንስቶ እንትና ማለት እኮ እቺ የሰው ባል ቀምታ ከሰው ባል ጋር ተጋብታ እንዲህ ብላት ከእንትና ጋር ተኝታ እያሉ ሀሜት ይሻላችኋል? ጌም በቃ ቴንክ ዩ። ስለዚህ ጌሙ ይቀጥላል፣ የሚያቆመው ነገር የለም ነው። ዲቦራ አላቆም ዲቦ ሌላም ቋንቋ መጣ እኮ ነው የምልሽ። ሌላም እንቀጥላለን። ሌላም አዲስ ነገር ከመጣ እዛ ላይ እንሳተፋለን። በቃ ከዚህ በላይ ሌላም አዲስ ነገር ሊመጣ ይችላል። ውዴ ከጌም በላይ ደግሞ ሌላ አጀንዳ ነው ማሬ። ከዚህ በላይ የሚመጣቸው ሰጪዎቹ ይኖሩ እንጂ ጌም ነው። አላይሽም? ተጨቃጭቀሽ ምን ብለሽም ግን ስትቀጭ ደስ ይላል። በቃ ስትቀጣጭ ቅጣት ላይ ቅጣት መቀጣጣት በቃ ደስ ይላል። እና አሁን ስሚ ማሪ፣ አሁን
ላይክ እኔ እንጃ ትጫወቻለሽ መሰለኝ። ተጫወትሽ ምን ብለሽ ውጪ። አሁን ስንት ሰዓት ነው? ኧረ በቃ ከአምስት ሰዓት በኋላ ላይቭ ላይ እንገናኝ። ከአምስት ሰዓት በኋላ 4 5 6 7 የአምስት ጋይስ ከአምስት ሰዓት በኋላ ትመጣላችሁ። በኢትዮጵያ ስንት ሰዓት ማለት ነው? ከአምስት ሰዓት በኋላ በኢትዮጵያ 12 ሰዓት ሰብስብሽ 12 ሰዓት ከሌሊቱ ማለት ነው። ይኸውልሽ ስሚኝ፣ ለቅጣት የሚሆኑኝን ጓዞች አሁን ኦርደር እያደረኩ የለኝም ላለ ማለት ነው። የለኝም ላለ ማለት ቀረጥክትኝ። እስማ ምድር ቆረጥ ዊግ እንዴ ተጣልተን ብታይ ከዘጭ አመለጠሽ። የሁላ ጦርነት ተፈጠረ። ዊግ ምን ቆረጥ? እስቲ ማርያምን በይ። ዊግ ቆርጬ እንዴ ምን ያንቺ ዊግ ይገርመኛል። እኔ ወንበር አለ አይደል እንዴ ስንት ቀን ሙሉ ጠብቄ ያስመጣሁትን ወንበር ይቆረጥኩ። የዊጉ ምን ይገርም ወይ መድኃኒዓለም አባቴ ወይ ግን እኔ ግን በቃ እኔ ተመችቶኝ በቃ ቲቪ ስበሪ ሲል ቲቪ የለኝም። እኔ ዛሬ በፍሪጅ ኖሮ ቀዝቃዛዋ በጠጣው አልኩኝ። በሬዲዮ ነው ማዳምጠው፣ ቲቪ የለኝም። ስሚ ዲቦራ፣ እኔ እኮ ጌታ ምስክሬ ነው የምላችሁ። ዝም ብዬ ብቀመጥ እኮ ማለት ነው ላይክ ሁለታችንም ዲቦራ ማርያምን ጊፍት ይሰጠናል እኮ ዝም ብሎ ብንቀመጥ። ጌታ ምስክሬ ነው የምላችሁ። ዝም ብዬ እኔ ብቀመጥ ይወርድልኛል። ግን ምንድነው በቃ አሁን ዝም ብዬ ከተቀመጥኩኝ ነገር ነው የምበላው ዲቦራ። ማን መለሰልኝ ነገር ነው የምበላው። የቅጣት ጌም ግን ከሆነ አንዱን ታስገቢና ትቀጣጭ ይደክምሻል። ቢዚ ነሽ በቃ ቅጣት ላይ አሁን ለምሳሌ ማለት ነው 2 ሰዓት ብትቀመጪ ላይቭ ላይ 2 ሰዓት ብትቀመጪ ሁለቱንም ሰዓት ላይክ እየተዝናናሽ መቀጣት ራሱ ያዝናናል። ባይዘው መቅጣት ብቻ ሳይሆን እኔው የሚታየም ተቀጣት ጨርሽ ሻወር ውስጥ አልጋ ላይ መዘረር ነው ትዝ የሚል። ለምን ሰውነትሽ ይደክማል። ዲቦራ ዛሬ እኮ አልገባሽም። ለምን ድክም ዛሬ ወጡ ምኑ ራሱ እንዴ ደግባ ማሪ ታያለሽ። አንቺ ታያለሽ እቺን 2 ቀን ትደክሚና 2 ቀን ትደግሚያለሽ፣ 2 ቀን ትቀጣጫለሽ። ከዛ በሶስተኛው ቀን ታያለሽ ደክመሽ ካልተኛሽ። ከዛ በምን ታይም ይመጥቻ አሉ ባልታወራሉ ንገሪ። ቀጥታ ጌም እመጣለሁ። በፊት እንኳን ዲቦራ እንትን አለን። በፊት ሲሆን ግን ማለት ነው ታውቂያለሽ ነገር በላለሁ። እነናውም ሲመጡ ቆይ አንዴ አውርቼ ልምጣላለሁ። ተረዳሽ? ቆይ ለእንትና አሁን ከተናደዱ ሰዎች ለምን ታውቂያለሽ መልስ አልመልስማ ጊዜ አጣውኝ። ገባሽ? ሌላ ጊዜ ግን ቢሆን መልስ ስለምመልስላችሁ ለነገ ተዘጋጅተው ይመጡና ይሸቅሉብኛል። አሁን አጥዋ በምን ልመልስላችሁ? እመጣለሁ ጌም ነው መልሳለሁ። እመጣለሁ ጌም ነው እዘላለሁ ይደከመኛል እተኛለሁ። የሚመልስላቸው ሰው አጡ። ገባሽ? ለዛ እኮ ነው የተናደዱት። ዝም ብዬ ሳስበው ዲቦራ ማርያምን እንኳን ዲቦራ እንትን አልሽ ምንድነው የቆየውን ይሄንን የተረሳውን እንኳን አነቃቃሽ። በቃ እኔ አሁን ሰላሜን ነው ያገኘሁት። ማንን እሰድባለሁ እስኪ ንገሪኝ እመቤቴ። ከማን ጋር ጣላለሁ? ከዚህ ለፋለፋለሁ። አንቺ ትደውያለሽ፣ እኔ ወይ ደውላለሁ። በስልክ እናድራለን፣ ይደግመናል አሉ ባልታስ ከዛ ለጥነው ብለው ነፍሴንም ትዝ አይለኝ። እና በቃ በኢትዮጵያ 12 ሰዓት እንገናኝ። ሁላችሁም ታፕታፐሮች ወገባችሁን ጠበቅ አድርጋችሁ ኖ በኢትዮጵያ 12 ሰዓት በእናንተ ጋር አይደሉ። አይ ቲንክ እናንተ ጋር ገና እኛ ጋር 8 ሰዓት ወይ 8 ሰዓት ወይ 9 ሰዓት ወይ 7 ሰዓት ከ7 ሰዓት እስከ 9 ሰዓት ባለው ውስጥ እንጫወታለን። በቃ 7 ሰዓት ምናምን ላይ በእናንተ እንገባለን። ሰበን ላይ ማለት ነው። በቃ እኔ አሁን ልዘገጃጅ የቅጣት ነገሮችን ላዘገጃጅ። ኧረ እኔ እንትኔ ራሱ ሳያልቅብኝ አይቀርም ዱቄቴ የቤት በቂ